I'm sorry. መዳን ቲቪ ሰላም ለመላው ኤርትራውያንና ኢትዮጵያውያን። መዳን ቲቪ ለተመልካቾቻችን ፍቅርና አክብሮታችንን እየገለጸን ለቤተ ክርስቲያን በተገለጠው ራእይ ከጌታ በተቀበልነው ትእዛዝ የእግዚአብሔርን ፈቃድ ለቤተ ክርስቲያን ለማድረስ በዚህ በመጨረሻው ዘመን የተማጸነውን የእግዚአብሔር ወንጌል በስልጣን እንሰብካለን እያለ የአሁኑ ትውልድ እንዲነቃ አርያ እንዲሆን ምሳሌ ለሁሉ ፍቅር፣ ቅድስና በምድሪቱ እንዲበዛ ጥላቻ መለየትን እንዲወገድ መዳን ቲቪ ወንድሞች ሰይጣንን በመቃወም በአንድ መንፈስ እንዲበረቱ በእግዚአብሔር ጸጋ ለማገልገልና አገልግሎቶቻችንንም ለማጠናከር እንዲሁም በትሕትና የታጠቁ የእግዚአብሔር አገልጋዮች ለመሆን ጥረትን እንፈልግ እያለ አስደናቂውን የቃሉን እውነት ለትውልድ ሁሉ ይኸውላችሁ ይላል። መዳን ቲቪ ወንጌል ለሁሉ እንደሆነ በማሰብ በሰባት ቋንቋዎች በቴሌቪዥኖ በሞባይሎ በያሉበት የእግዚአብሔርን ሐሳብ እንዲካፈሉ መዳን ቲቪ በትግርኛ፣ በአማርኛ፣ በግዕዝ፣ በብሌን፣ በአረብኛ፣ በእንግሊዘኛ፣ በጀርመንኛ ቋንቋዎች ለማስተላለፍ ዝግጅታችንን አጠናቀን ወደ ፕሮግራም መግባታችንን እንገልጻለን። የመዳን ቴሌቪዥን አገልግሎት ለማግኘት የሳተላይት ስርጭት መረጃውን እነሆ ከታች ብለናል። የሳተላይት ስርጭት መረጃውን እነሆ ሳተላይት ናይል ሳት ቻናል ስም መዳን ቲቪ ፍሪኩዌንሲ 11636 ፖላራይዜሽን ቨርቲካል ሲምቦል ሬት 27500 ፍሪኩዌንሲ 56ኛ የመዳን ቲቪ ኔትወርክን ይቀላቀሉ እንላለን። እንዲሁ ከሞባይል መተግበሪያው ላይ የመዳን ቴሌቪዥንን ለመመልከት ተጨማሪ አማራጭ አለው። አንዴ በመተግበሪያው በኩል ከገቡ በኋላ ቤት ላይ ጠቅ ያድርጉ እና ቀጥታ ስርጭትን ይምረጡ። የመዳን ቲቪ አፕሊኬሽን ወደ ሞባይሎ ለማውረድ ወደ ጎግል ፕሌይ ወይም አፕ ስቶር ይሄዱ፣ ያከማቹ እና መዳን ቲቪን በቃላት መካከል ያለ ክፍተት የእንግሊዘኛ ፊደሎችን በመጠቀም ይጻፉ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ማቴዎስ 28:19-20 ኢየሱስ ክርስቶስ አሁንም ከዘላለም ሞት አዳኝ ነው። መዳን ቴሌቪዥን መዳን ቲቪ ሻሎም ውድ የመዳን ፕሮግራም ተከታታዮች እንዴት አላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? አምላካችን እግዚአብሔር ለዘላለም የተባረከና የተመሰገነ ይሁን። ዛሬ እግዚአብሔር ፈቅዶ ከወንድማችን ከመምህር ምስጢሩ ጋር ጌታን እናገለግላለን። እንዲሁም ደግሞ ኢየሱስ የሌለበት የኦርቶዶክስ ሰባቱ አጽዋማት በሚል ኢየሱስ የሌለባቸው አጽዋማትን እንገልጣለን። ዛሬ እናጋልጣለን። እዛ የተደበቀው ስውሩ የኦርቶዶክስ ጣዖት ዛሬ እናዋርዳለን። ህዝባችን ደግሞ እውነቱን አውቆ ክርስቶስን ማወቅና በክርስቶስ አምኖ መዳን ይሆንለታል ማለት ነው። ስለዚህ ለዚህ ዓላማ ይህንን ተልእኮ ይዘን ወደ እናንተ ፊት መጥተናል። በጌታ ፊት በኃይል ልናገለግል መጥተናል። ስለዚህ ሁላችሁም
ሼር በማድረግ አብራችሁን እንድታገለግሉ በጌታ ፍቅር ጥሪያችንን እናስተላልፋለን። እግዚአብሔር አምላክ የተመሰገነ ይሁን። ሻሎም መምህር ምስጢሩ መዝገቡ እንዴት አሉ? እንዴት ሰነበቱ? እንዴት ከረሙ? ሻሎም ሻሎም ሻሎም። የተወደድክ የእግዚአብሔር ሰው ወንድማችን አባ ጳውሎስ ዘኢየሱስ በድጋሜ ደግሞ በእንደዚህ አይነት ፕሮግራም እግዚአብሔር እድል ሰጥቶን እንድንገናኝ ስለፈቀደልን እግዚአብሔርን አመሰግናለሁ። በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህንን የመዳን ቴሌቪዥን የሚመለከቱ ሁሉ በመላው ዓለም ያሉ የእግዚአብሔር ቤተሰቦች፣ ዳግም የተወለዱ የክርስቶስን ዳግም ምጽአት የሚጠባበቁ ሁሉ ሰላምታ ይድረሳቸው። እግዚአብሔር ይመስገን። አሜን፣ ሃሌሉያ። እግዚአብሔር ስላገናኘን ስሙ ይባረክ። በጣም ደስ ብሎኛል በእውነት ከስንት ጊዜ በኋላ እንደገና ጌታን እንድናገለግል በዚህ መልኩ ጌታ ራሱ ስላገናኘን በጣም ደስ ብሎኛል። ስለዚህ እስቲ ጸልየን እንጀምራለን። እኔ ጸልያለሁ። ጸልዬ ከዛ በኋላ ወደ ዛሬው ፕሮግራማችን እንገባለን። ሃሌሉያ። እስቲ እንጸልያለን። አባታችን እግዚአብሔር ሆይ እናመሰግንሃለን። ስለዚህ ጊዜ ተባረክ ጌታ ሆይ። ከመርጌታ ምስጢሩ ጋር በኦርቶዶክስ ያለው አጋንንታዊ ትብተባና ምስጢር ልናጋልጥ ጌታ ሆይ አንተን የሸፈኑ ጣዖታት በሙሉ እንዲገለጡ እንዲወድሙና አንተ እንድትገለጥ አንተ እንድትገን አንተ እንድትታይ ነው ዓላማችን። ሌላ ዓላማ የለንም ጌታ ሆይ። አንተን የሸፈኑ ጣዖታት ገርስሰን አንተን የሸፈኑ ጣዖታት ጌታ ሆይ ነቅለን አንተ እንድትታይ አንተ እንድትከብር አንተ እንድትነግስ ነው ዓላማችን እንጂ ከኦርቶዶክስ ጋር ምንም አይነት ግንኙነት የለንም፣ ጥላቻም የለንም። ጌታ ሆይ ይህንን ስለምታውቅ ለዚህ ዓላማም ለክቡር ዓላማህም ጌታ ሆይ ይህንን እንድናደርግ እድል ስለሰጠህን እናመሰግንሃለን። አባት እግዚአብሔር ሆይ ከዚህ መልእክት የተነሳ ጌታ ሆይ ለብዙዎች ከድቅድቅ ጨለማ ከዛ ከጣዖታቱ ግዛት ማምለጥ እንዲሆንላቸው ጌታ ሆይ ወደ አንተ ሸሽተው ማምለጥ እንዲሆንላቸው ከሲኦል ማምለጥ እንዲሆንላቸው በኢየሱስ ስም እንጸልያለን። ከዚህ መልእክት የተነሳ ጌታ ሆይ ብዙዎች ውስጣቸው እንዲነካና ከጣዖታቱ እስራት ከጥንቁልናው እስራት እንዲያመልጡ በኢየሱስ ስም ጸልየናል። ሁሉም ለክብር ይሁን፣ ክፉ ይታሰር በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። መርጌታ ምስጢሩ እንግዲህ እስቲ ወደ ዋናው ጥያቄዎች ከመግባቴ በፊት በጥያቄ መልክ እያደረግን አብረን እናገለግላለን። ወደዛ ከመግባቴ በፊት እስቲ አንድ ሚዲያውን ሶሻል ሚዲያውን ያናወጠ አንድ ነገር ነበረና የሰማሁት እሱ ምንድነው? ይሄ የጣዖቱ የተክለ ሃይማኖት ስዕል እስከ መቅደድ ድረስ የእግዚአብሔር መንፈስ ቅንዓት በውስጡ ምን ያህል እንደተቀጣጠለ ሰምቻለሁ። ምክንያቱ በሐዋርያት ስራ እሱ ነው ያስታወስኩት። ሐዋርያ ጳውሎስ የተናገረው ነበረ ሐዋርያት ስራ ላይ በሐዋርያት ስራ ምዕራፍ 17 ቁጥር 16 ላይ እንደዚህ ብሏል ሐዋርያ ጳውሎስ። ጳውሎስም በአቴና ሲጠብቃቸው ሳለ ሐዋርያ ጳውሎስ የተናገረው ሐዋርያ ጳውሎስ የሆነው ማለት ነው። በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት ይላል። መንፈሱ ተበሳጨበት። በጣም የሚገርም ነገር ነው በእውነት። ምክንያቱ ጳውሎስ ጣዖታቱን እየተመለከተ ዝም አላለም። ዝም ብሎ በሳይለንት ሆኖ አላለፈም። መንፈሱ እግዚአብሔር ያለበት ሰው በክርስቶስ አምኖ የዳነ ሰው ጣዖታትን ሲመለከት አይታገሰውም፣ ጣዖትን አይታገስም። ስለዚህ እርሶም ጣዖቱን ሳይታገሱት እንዳውም እንደቀዳደዱት ስዕሉን በአደባባይ እንደቀደዱት ሰምቻለሁና ይሄ ጉዳይ እንዴት ነው? እስቲ መጀመሪያ ከዚህ እንጀምርና ወደዚህ ወደ አጽዋማቱ እንገባለን። እስቲ ከዚህ እንጀምር። እሺ አባታችን እግዚአብሔር ይስጥልኝ። በድጋሜ ይሄንን እድል እግዚአብሔር ስላዘጋጀልኝ እግዚአብሔር አምላክ የተባረከ ይሁን።
ደግሞ ከእርሶ ጋራ በእንደዚህ አይነት ፕሮግራም እንድንገናኝ የረዳን የአባቶቻችን አምላክ ደግሞ ስሙ ለዘላለም የከበረና የተመሰገነ ይሁን። ጥሩ ጥያቄ ነው የጠየቁኝ። እንዲያው ብዙ ሰዎችም በዚህ ጉዳይ ላይ እንዲያው መልስ ስለሚፈልጉ መልስ ይሆናቸዋል ብዬ ስለማምን ነውና ምናልባትም ይሄ የተክለ ሃይማኖት ስዕል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕለ አድህኖ ተብሎ ነው የሚታወቀውና ቢጠየቁ እነሱም ይሄንን ሊክዱ አይችሉም ማለት ነው። ስዕለ አድህኖ ማለት እንግዲህ ወደ ትርጓሜ ሲመጣ የሚያድን ስዕል መሆኑ ነው። እንግዲህ ከትርጉሙ ጀምሮ ራሱ ያበሳጫል፣ መንፈስን በጣም የሚይዝ እግዚአብሔርን የሚያሳዝን ከመሆኑ አንጻር እነሱ እንዲያው ያችን የተቀደደችዋን ነገር ብቻ ቆርጠው አወጧትና ተንጫጩባት እንጂ እኔ ሙሉ ትምህርት ያስተማርኩኝ። አንደኛ መጽሐፈ ዚቅ ወመዝሙር የሚባለውን የዜማ መጽሐፍ አውጥቼ ተክለ ሃይማኖት አምላክ የተባለበትን የመለኮት ስፍራን ወስዶ የሚመለክበትን ስፍራ እያሳየው። ሌላው ገድለ ተክለ ሃይማኖት ገጽ 12 ከቁጥር 80 ላይ ተክለ ሃይማኖት የኃጢአት ስርየት እንደሚያስገኝ፣ ተክለ ሃይማኖት ብቸኛ መድኃኒት እንደሆነ፣ ተክለ ሃይማኖት አዳኝ እንደሆነ የተገለጠበትን ስፍራ በዚህ ሚዲያ የሚከታተሉ ሰዎች ገጽ 12 ቁጥር 80 ጀምሮ ያገኙታል። እና ያንን እያስተማርኩኝ በነበረበት ሰዓት ስለ አድኖም እያጣቀስኩኝ በጣም ብዙ ትምህርቶችን እሰጥ ነበር። እና እንግዲህ በቤተ ክርስቲያናችን እንደሚታወቀው አንድ ስዕል አድኖ ለመሳለም ወይም ደግሞ ለመዳሰስ ሰዎች ከፈለጉ መጀመሪያ ከኃጢአት መንጻት አለባቸው፣ እጃቸውን መታጠብ አለባቸው። አባታችን እርስዎ እንደሚያውቁት እንግዲህ ጠዋት ጸሎት ከመጸለያችን በፊት ዳዊቱን ለመንካት ስዕል አድህኖውን ለመሳለም መጀመሪያ ሕጽበኒ ወአንጽሐኒ እምኃጢአቴ ወይም አበሳዬን ያንጽሐኒ ብለን በውሃ እንታጠብ ነበር። እና ይህ ሁሉ ለስዕል አድኖ የሚሰጥ ክብር ነው። ለጸሎት መዛግብቶች የሚሰጥ ክብር ነው። እና ይህንን ትምህርት እያስተማርኩኝ በነበረበት ሰዓት እጅግ በጣም በርካታ ኦርቶዶክሳውያን ገብተው ስዕለ አድህኖ የሚባለውን እንዴት ይቀበሉትና ይገዙለት እንደነበረ ሳይ መንፈስ የተበሳጭቶ ያ ነገር አስፈላጊ እንዳልሆነ ከቃሉ አንጻር በመግለጥ ቀድጀዋለሁ ማለት ነው። አሁን አባታችን ቅድም እንደተናገሩት እኔ እንዲያውም ያስታወስኩት በሐዋርያት ሥራ መጽሐፍ ምዕራፍ 19 በሮም ዲያና በኤፌሶን አርጤምስ ተብላ ህዝቡን አስራ የያዘችው ያቺ ጣዖት ሐዋርያው ቅዱስ ጳውሎስ በኤፌሶን ለ3 ወራት ብቻ ነው ተቀመጠ ብሎ የሚናገረው። በዚህ ክፍል ገብታችሁ ስታነቡ ከምዕራፍ 19 ምዕራፍ 17 እጅግ ሶሪ ውድ ተከታታዮቻችን፣ ሶሪ የኢንተርኔት ችግር ስላለ ነው። ምክንያቱ ከኢትዮጵያ ስለሚያስተላልፉ እዛ ላይ ችግር ስላለ ለዛ ነው ስታክ የሚያደርገው የሚቆራረጠው። እስከዛ ድረስ ሸር አድርጉት ወገኖቼ። እንግዲህ ኦኬ፣ መርጌታ ተቋርጦ ነበረ ትንሽ ይቀጥሉ። አሁን ስታክ አድርጎ ነበር። እሺ፣ አመሰግናለሁኝ። እንግዲህ በዚህ ክፍል የእግዚአብሔርን ቃል ስንመለከት ሐዋርያው ቅዱስ ጳውሎስ በኤፌሶን የምትመለከዋን ያችን አርጤምስን በመነካካቱ ምክንያት ለ2 ሰዓት የሚያክል ህዝቡ በአመፅ ተነስቶ ነበር። አንጥረኛው ዲሜጥሮስ ነው ይሄንን ነገር ያነሳሳው። ዛሬ በቤተ ክርስቲያናችን ውስጥ እንደዚህ አይነት ጥላቻ እንዲነሳ፣ ሁከት እንዲፈጠር የሚያደርጉ ሰዎች አሉ፣ አባቶች ተብለው። ነገር ግን አባቶች ቃሉን ከማስተማር ይልቅ ትውልዱን ወደ አመፅ፣ ትውልዱን ወደ ተንኮል እንዲገባ በማድረግ የናንተ ስዕል ተነክቷል፣ የናንተ የምትቀበሉት፣ የምታመልኩት፣ የምትሰግዱለት ነገር ተደፍሯል በማለት በሐሰተኛ ትርክት ይህንን መጽሐፍ ቅዱስ የማያነበውን ህዝብ በአመፅ እንዲነሳ በማድረጋቸው ምክንያት እጅግ
ኢንተርኔቱ እየረበሸን ነው፣ ግን ጌታ ይረዳናል። መልእክታቸው ሊያስተላልፉ መርጌታ ያ እንግዲህ እየገለጹት እንደነበረ ኢንተርኔቱ በጣም ያስቸግራል። እንግዲህ ኢንተርኔት ነው እንደዚህ የሚያደርጋቸው። ቅድም የጠቀሱት በሐዋርያት ሥራ ምዕራፍ 19 ቁጥር 28 ላይ እንደዚህ ይላል። ይህንም በሰሙ ጊዜ ቁጣ ሞላባቸው። መርጌታ እሺ ይቀጥሉ። ኢንተርኔቱ በጣም እየረበሸን ነው፣ ግን ይቀጥሉ እስቲ። እሺ አባታችን እግዚአብሔር ይስጥልኝ። ያው እንግዲህ ለኢንተርኔቱ ይቅርታ እየጠየቅኩኝ ወደ ሐሳቤ መለሳለሁ። እንግዲህ ጳውሎስ በኤፌሶን እንደነገርኳችሁ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ሙሉውን ሐሳብ ስትመለከቱት በ3 ወራት ውስጥ የክርስቶስን ወንጌል በመስበክ በርካታ ሰዎች ወደ ጌታ መንግስት ፈልሰዋል እና በዚህ ምክንያት ደግሞ የብዙ የአስማተኞችና የጠንቋዮች የመተተኞች መጽሐፍ በአደባባይ ላይ ይቃጠል ነበር ብሎ ይናገራል። ክርስቶስን ከመቀበላቸው ክርስቶስን የህይወታቸው አዳኝ አድርገው ከመቀበላቸው የተነሳ ካላቸው ቅናት ካላቸው መጠራት ተነስተው ይሄ አስማተኛ መጽሐፍ የጥንቆላ መጽሐፍ አያስፈልግም ብለው በአደባባይ ሲያቃጥሉ ትመለከታል። ስለዚህ እግዚአብሔር የማይከብርበት ነገር ሁሉ ነገር ግን የሚሰገድለት የሚመለክ ሽቶ የሚቀባ እንዲሁም ደግሞ ዕጣን የሚጨስለት ነገር ሁሉ ለእግዚአብሔር ክብር ስለማይሆን ጣዖት ስለሆነ በእግዚአብሔር የአምላክነት ስፍራ ተተክቶ እየተሰገደለት ስለሆነ መወገድ አለበት ብዬ ትውልዱን የማንቃት ስራ ነው የሰራው። ታስታውሱ ከሆነ በሁለተኛ ነገሥት መጽሐፍ ምዕራፍ 18 ከቁጥር 1 ጀምሮ ስትመለከቱት የአካዝ ልጅ ሕዝቅያስ በኢየሩሳሌም በነገሰ ጊዜ የመጀመሪያ የወሰደው እርምጃ ምንድን ነው ካላችሁ በኢየሩሳሌም ሲነግስ በኮረብታ ያሉ የማምለኪያ አጸዶችን ከቆራረጠ በኋላ ሙሴ የሰራውን የናስ እባብ እንደሰባበረውና እንደቀለጣጠመው ከዛ በኋላ ስሙንም ነሁሽታን ብሎ እንደጠራው ይናገራል። አያችሁ፣ ሰዎቹ እግዚአብሔር ይከብርበታል ብለው ያስቡ ነበር። ለእግዚአብሔር ክብር ይሆናል ብለው ያስቡ ነበር እና ያጥኑለታል፣ ይሰግዱለታል። ነገር ግን የአካዝ ልጅ ሕዝቅያስ ይህ በእግዚአብሔር የአምላክነት ስፍራ ተተክቶ እየተሰገደለት ያለ ጣዖት ነው ብሎ ነው በፊታቸው የቀለጣጠመ። ስለዚህ ቤተክርስቲያናችን ወደ እውነት እንድትመለስ ወደ እግዚአብሔር ቃል እንድትመለስ ትውልድንም የማንቃት ስራ ለመስራት ዋጋ የሚያስከፍል ቢሆንም ይህንን ጣዖት ሰባብሬዋለሁኝ፣ ቀለጣጥሜዋለሁ፣ ቀድጄዋለሁ። ይህ ነገር ምናልባትም እኔ በስጋ ዝምጌ ስዕሉን አውጥቼ አይደለም እኔ የቀዳደድኩት። እውነት ለመናገር ይህ መጽሐፍ በዘመናት መካከል ከዚህ በፊት ወንጌል ባልበራልኝ ዘመን ገድሉን ሳነበው እንዲሁም ስተሻሸው ሰዎችንም ሳስተምርበት የነበረ እንደሆነ ይታወቃል። መጽሐፉን በገንዘቤ ነው የገዛሁት። አስፈላጊ ከሆነ የገዛውበት ደረሰኝም አለ ላሳያችሁ ይችላል። አንድ ንብረት ከተገዛ በኋላ ለገዢው ክፍል ነው የሚሆነው እንጂ ለሻጩ ክፍል አይሆንም። እኔ በዘመናት መካከል ለእግዚአብሔር ክብር ይሆናል መስሎኝ ሳነበው ስደግመው እንዲሁም ስሳለመውና ሳሳልመው የቆየሁትን ነገር በቃሉ እውነት አይቼ ከተረዳው በኋላ እንደ እግዚአብሔር ቃል ትውልድን የሚገድል ሆኖ ስላገኘሁት ያስወገድኩት እና አንዳንድ ሰዎች ለምን ንብረታችንን ነካ፣ ለምን ንብረታችን ቀደድክ ሲሉ ሰምቻለሁ። የነሱ ንብረት እኮ አይደለም። ንብረቱ እኮ ገዝቼው ለኔ ሆኗል። ቤተክርስቲያን ንብረቴ ነው የምትል ከሆነ ንብረቷን ንዋየ ቅድሳቷን በግቢዋ ውስጥ ጠብቃ አስጠብቃ መያዝ ትችላለች። ወይም ደግሞ በፓርላማ አጽድቃ ልብሱ ለኔ ነው፣ ቆቡ ለኔ ነው፣ ካባው ለኔ ነው፣ መጽሐፍቶች ለኔ ናቸው፣ ማንም እንዳይነካቸው ብላ በሕገ መንግስቱ ማጸደቅና
በፓርላማ ማጸደቅ ትችላለህ፣ ማንም እንዳይነካባትና እንዳይገዛ። እሷ ግን ገበያ ላይ አውጥተዋል። ገድላቶች ገበያ ላይ ወጥተዋል። ስዕላቶች ገበያ ላይ ወጥተዋል። ካባው፣ ቆቡ ወዘተርፈ ገበያ ላይ ወጥቷል። ስለዚህ ገበያ ላይ ከወጣ ደግሞ ሙስሊሙም ሊገዛው ይችላል፣ ፓጋኑም ሊገዛው ይችላል። የትኛውም ሰው ገዝቶ አይቶ ተረድቶ የማይጠቅመውን ነገር ደግሞ ሊያስወግደው ይችላል ብዬ አስባለሁ። እና እግዚአብሔር ይስጥልኝ። እግዚአብሔር ስለማይከብርበት ነው የቀደድኩትኝ አባታችን። ኦኬ፣ በጣም ጥሩ አርገው በእግዚአብሔር ቃል አርገው ጥሩ አርገው ነው የመለሱልን መርጌታ ምስጢሩ። ሌላ ወደ ዛሬው ፕሮግራም ስንገባ ከመግባታችን በፊት አሁንም ትንሽ ምለው ነገር አለኝ። ይሄ እንደሚያውቁት አቆቃም የተማርኩበት መጽሐፈ ዚቅ ነው። የከረተስኩበት ስንት ክርታስ ነገር ያውቃሉ። ክርታስ ያውቃሉ። አሁን ይሄን አቆቃም የተማርኩበት የተመረቅኩበት ነው ይሄ እና እዚህ ላይ በዚቅ ዘየካቲት ኪዳነ ምህረት እዚህ ላይም መፖሰት እንችላለን። እዚህ ላይም እናወጣለን። ዚቅ ዘየካቲት ኪዳነ ምህረት እኔም አለኝ አጋጣሚ አለሁት መጽሐፈ ዚቅ ያሳየን እስቲ። ይሄ የቤተ ክህነቱ ዚቅ ነው። ኦኬ፣ የሚገርም ነው። የቤተ ክህነቱ ዚቅ ነው። ያ የሚገርም ነው። መጽሐፈ ዚቅ ወመዝሙር ያው እንደዚህ ይሄ ስለተደጎሰ እንጂ ያው ናቸው። እሱ ደጉሰውታል በደንብ በጥንቃቄ ነው የያዙት። የኔ ተቀዳዶብኛል እና ይሄ አቆቃም የተማርኩበት ነው ይሄ። እና አንድ ነገር እዚህ ጋር እናሳያቸውና ለወገኖቻችን እዚህ ጋር ዚቅ ዘየካቲት ኪዳነ ምህረት እሱ ገልጠን ወደ አጽዋማቱ እንገባለን። ምክንያቱ ስለሚያያዝ ከጾሙ ጋር ዚቅ ዘየካቲት ኪዳነ ምህረት ገጽ ዚቅ ዘየካቲት ኪዳነ ምህረት ይሄዱና ገጽ 104 መሰለኝ ገጽ 104 ኦኬ ዚቅ ዘየካቲት ኪዳነ ምህረት ዘየካቲት ኪዳነ ምህረት ገጽ 144 ገጽ 144 ነው ያለው። ገጽ 144 እንደዚህ የሚል አለ። እዚህ ላይ በመጽሐፈ ዚቁም እዚህ ላይ እንዳደረግንላችሁ ማለት ነው። እዚህ ላይ አድርገነዋል። እኔ አዜመውና ከዛ በኋላ እንገልጠዋለን ሁለታችን። ምክንያቱም ኦርቶዶክስ ተዋህዶ በመጀመሪያ ወደ አጽዋማቱ ከመግባታችን በፊት እንግዲህ እርስዎ ያውቃሉ፣ እኛ ዋሽተን ስም ለማጥፋት አይደለም ይህንን የምናደርገው። ያለው ነገር በመጽሐፋቸው ያለው የተማርነው እኛም ዘመናችንን ጨርሰን የወጣትነታችን ጊዜ የበላብን እና ጣዖታት መሆናቸውን ሳናውቅ በድንግዝግዝ የተማርነው ነው። ለእናንተም ሸር በማድረግ ከዚህ ጉድ እንድትወጡ እያስተማርን ያለነው ማለት ነው። ስለዚህ በዜማው፣ በግዕዙ፣ በአቋቋሙ፣ በወረው በሁሉም ነው የተማርነው። የሚያሳዝነው ነገር ግን እርስዎ አንድ መጽሐፍ ጽፈዋል። በጣም የሚገርም መጽሐፍ በማር የተለወሰ መርዝ ብለው በማር የተለወሰ መርዝ፣ በእውነትም በማር የተለወሰ መርዝ ነው ይሄ ሁሉ ኦርቶዶክስ ተዋህዶ የደረሰችው። በእውነት ኢየሱስ ክርስቶስን የሚሸፍን ፈጣሪን የሚቃወም እግዚአብሔርን የሚቃወም ነው በግልጽ ማለት ነው። እናሳያቸዋለን። አሁን እዚህ ጋር ለማርያም የተሰጠው ለኢየሱስ ክርስቶስ ለፈጣሪያችን የሚሰጠውን ነው። ለማርያም ሙሉ በሙሉ ፀሐይንና ከዋክብትን ጨረቃን የፈጠረች እሷ ናት፣ ለእሷ መስገድ ነው የሚገባው ተብሎ ነው እዚህ ላይ የተገለጸው። ጾም ራሱ ይሄ ጾመ ነነዌ ራሱ የሰጠችው ማርያም እንደሆነች አሁን እዚህ አዜመውና ከዛ በኋላ እርሶም በዚህ ላይ ያለውትን ይገልጣሉ። ምን ይላል? ንኦንስግድ ወንግነይ ላቲ ለመድኃኒትነ
ለማርያም ድንግል ለዘገብረት ብርሃናተ አበይተ ባሕቲታ ወሃበተነ ጾመ ቅድስተ እንተ ትቄድሳ ለነፍስነ ወታጸምሞ ለፍትወተ ስጋነ። ተመልከቱ እንግዲህ ይሄ ምንድነው እያለ ያለው? እርሶ ይገልጹታል። ትንሽ ተርጎም ላርግና ይገልጹታል። ንዑ ንስግድ ወንግነ ይላቲ። እስቲ ተመልከቱ። ንዑ ንስግድ ወንግነ ይላቲ ለመድኃኒትነ ለማርያም ድንግል ለዘገብረት ብርሃናተ አበይተ ባሕቲታ። ብቻዋ ባሕቲታ ማለት ብቻዋ ነው በግዕዙ። ብቻዋ ታላላቅ ብርሃናትን ላደረገች መድኃኒታችን ለሆነች ለድንግል ማርያም ኑ እንስገድላት፣ ኑ እንገዛላት ነው የሚለው። ከዛ በኋላ ቀጥሎስ ምን ይላል? ወሃበተነ ጾመ ቅድስተ እንተ ትቄድሳ ለነፍስነ። ነፍሳችንን የምትቀድስ ቅድስት የሆነችውንም ጾም የሰጠችን ማርያም ናት። ወሃበተነ ነው የሚለው። ጾምንም የምትሰጥ ማርያም እንደሆነች። ከዛ በኋላ ወታጸምሞ ለፍትወተ ስጋነ፣ ያችም ጾምም የስጋችንን ፍላጎት ትገታለች ነው የሚለው። አሁን ይሄ እንዴት ያዩታል? እስቲ ከዚህ እንጀምር። በጣም ነው እኔ በቃ ስለዚህ ጉዳይ እስካሁን ድረስ በውዳሴ እስካሁን ድረስ በአምልኮ ይባላል። ይሄ ጉድ ተሸክሞ ሰባቱ አጽማማት የምትለው ኦርቶዶክስ ተዋህዶ እነዚህ ሰባቱን ጾሞች ለማርያም ነው የምትጾመው ወይስ ለእግዚአብሔር? ግልጽ መሆን አለበት። ህዝቡ በግልጸኝነት ማወቅ አለበት። እነዚህ ጉዶች በግዕዝ ተሸፍነው አሜን እያለ ይሄ ህዝብ በጣም ያሳዝነኝ መርጌታ ማንን እንደሚያመልክ አያውቅም ፈጽሞ። ለማን አሜን እያለ እንዳለ ምንን አሜን እያለ እንዳለ ፈጽሞ አያውቅም ይሄ ህዝብ። በእውነት በጣም ያሳዝነን። እዚህ ሶሻል ሚዲያ በብዙ ዋጋ መከፈል እየተዋረድን እየተንገላታን እየተሰደብን በብዙ ተጋድሎ ይህንን እውነት ይህንን ወንጌል እየገለጥን ያለነው እዛ ያለው የጣዖታት ቡቱቶም እያጋለጥን እያስወገድን ያለነው የህዝባችን ጉዳይ የህዝባችን መጥፋት የህዝባችን ወደ ሲኦል መነዳት በቃ አሳዝኖን ነው፣ ሸክም ሆኖብን ነው እኛ እንጂ በምድራዊ በስጋዊው ህይወታችን መከራን እየጠጣን ነው ይህንን የምናስተላልፈው በእውነት። ስለዚህ ይሄ እንዴት ይገልጹታል መርጌታ? እስቲ ተመልከቱ በእውነት ከዚህ እንጀምር እስቲ። ጾም የምትሰጠው ማርያም ናት። እንደገናስ በኦሪት ዘፍጥረት እሷን አንብቤ ወደ መልእክቱ ያልፋሉ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ምዕራፍ 1 ቁጥር 16 ላይ ምንድነው የሚለው? እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ ነው የሚለው። እዚህ ጋር ግን ለዘገብረት ብርሃናት አበይተ፣ ለዘገብረት ማለት የሴት አንቀጽ ነው ያውቃሉ። ለዘገብረት ብርሃናት አበይተ ባሕቲታ ማለት ደግሞ ብቻዋ ነው የሚለው። በጣም የሚገርመው ነገር የእግዚአብሔር ድጋፍ ምናምን እንኳን የለውም። ብቻዋ ታላላቅ ብርሃናትን ላደረገች። በውኑ ማርያም ታላላቅ ብርሃናትን አድርጋለች፣ ፀሐይና ጨረቃን ፈጥራለች። ይሄ እንዴት ያዩታል? ይሄ እኛ የፈጠርነው አይደለም። ኦርቶዶክስ ተዋህዶ የምታምንበት የምታመልክበት ዋና ዶክትሪኗ ነው ይሄ መጽሐፈ ዚቅ የሚባለው። ስለዚህ ይሄን እንዴት ያዩታል? እስቲ መርጌታ እስቲ እርሶም ይግለጡትና ወደ አጽዋማቱ ደግሞ ሂደን እናጋልጣለን። እሺ፣ እግዚአብሔር ይስጥልን ወንድም ጳውሎስ ዘኢየሱስ። እጅግ በጣም በጣም የሚገርም ወሳኝ የሆነ ጥያቄ ነው የጠየቁኝ እና በጣምም ያሳዝናል፣ በጣምም ደግሞ ያስቆጣልም ያሳዝናል። እንግዲህ ዳዊት እስመ ቅናተ ቤትከ በለዓኒ ትዕይርቶሙ ለይለይ ትየይሩከ ወድቀ ላዕሌ ይላል እና እኛ በዛሽ ቤተክርስቲያን ተኮትኩተን ያደግን ትምህርቷን የምናውቅ ዜማዋን ስናዜም የኖርን በተለይ ይህ ቅናት ከበፊቱም የበለጠ ሊገባብንና ሊገለጥብን ይገባል ብዬ አስባለሁ። የቤት ቅናት በላኝ አቃጠለኝ እንዳለ ዳዊት ትውልድ ሲጠፋ ዝም ብለን ብናይ እኛ ተጠያቂ ነን።
ዕዳ አለብን። በትክክል እንግዲህ አባታችን በዚህ ክፍል ላይ እንደነገሯችሁ ገጽ 144 ላይ በተቀመጠው የዜማ መጽሐፍ እኔ ላይ ማለት ይህ ደግሞ በተስፋ ገብረ ስላሴም አይደለም በግል ማተሚያዎችም አይደለም የታተመው ብቸኛ በሆነው በቤተ ክህነቱ ማተሚያ ቤት ነው። በትክክል ትንሣኤ ዘጉባኤ ማተሚያ ቤት ብቸኛው የቤተ ክርስቲያኒቱ ማተሚያ ቤት ነው። ቤተ ክርስቲያኒቱ አውቃው በሊቃውንት ጉባኤዎቿ አስመርምራ የኔ መጽሐፍ ነው አምልኮ የምፈጽምበት መጽሐፌ ነው ብላ ያሳተመችው መጽሐፍ እንደሆነ ከወዲሁኑ እንዲታወቅ ፈልጋል። ሌላው ቅድም አባታችን ትርጉሙን ስለተረጎሙት እንዲያው ደግሜ ለማንሳት እሞክራለሁና ንዑ ንስግድ ለመድኃኒትነ ለማርያም ድንግል። ተመልከቱ፣ ለመድኃኒታችን ለማርያም ኑና እንስገድ ወንግነይ ላቲ እንገዛላትም ነው እያሉ በእውነቱ ለማርያም እንድንሰግድና ለማርያም እንድንገዛ የትኛው መጽሐፍ ቅዱስ ነው ያዘዘ? ከየት አምጥተነው ነው ለማርያም እንድንገዛ ለማርያም እንድንሰግድ ስርዓት የሰራ ነው? ለዘገብረት ብርሃናተ አበይተ ባሕቲታ በሰማይ ታላላቅ ብርሃናትን ላደረገች ለሰራች ለፈጠረች ተብሎም ይተረጎማል። በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው የእግዚአብሔር ቃል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደል የሚለው እንዴ? yes በግዕዙ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። እግዚአብሔር ይባርኮት። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። ተመልከቱ፣ ገብረ የሚለው ፈጠረ የሚል ትርጉም ነው ያለው። ይሄ ሊካድ አይችልም። ያለቃ ኪዳነ ወልድ ክፍሌን መዝገበ ቃላት ሰዋስወ ግዕዝ ማየት ይቻላል። በትክክል ገብረ ፈጠረ፣ ገዛ፣ አደረገ እያለ በደንብ አድርጎ ያብራራዋል ማለት ነው። በሰማይ ታላላቅ ብርሃናትን ፀሐይ፣ ጨረቃ፣ ከዋክብትን የፈጠረች እያለ ነው፣ የሰራች እያለ ነው። ይህ ማርያምን መናቅ፣ ማርያምን ማቃለል፣ የማርያምን ህልውና ከንቱ ማድረግ ነው ወገኖቼ ሆይ። ወትቤ ተአብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኒዬ። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ የባሪያይቱን ውርደት ተመልክቷል ብላ ራሷን ዝቅ አድርጋ የወለደችውን ጌታ አዳይ መሆኑን አውቃ መድኃኒቴ ያለችው ራሷን ዝቅ አድርጋ እሱን ከፍ ከፍ ያደረገችቱን ማርያምን ዛሬ ስሟን ማጥፋት ያልፈጠረችውን ፈጣሪ ብሎ የመለኮትን ስፍራ ሰጥቶ ለእርሷ መስገድና እሷን ማምለክ እግዚአብሔርን ማሳዘን ነው። ሌላው በዚህ ክፍል ላይ እንግዲህ ወሀበተነ ጾመ ቅድስተ ይላል። ማርያም የተቀደሰችን ጾም ሰጠችን። እንዴ ጾም ማርያም በምን አይነት መንገድ ነው የሰጠችን? ምን አይነት ጾም ነው እንድንጾም ያደረገችው? ምን አይነት የጾም ስርዓት ነው ማርያም እዚህ ስፍራ ላይ የሰራችው? ስለዚህ በማርያም ስም ተዋሽቷል። በአጠቃላይ በማርያም ስም ተቀልዷል። ማርያምን ቤተክርስቲያን አቃላታለች። ለትውልድ ምሳሌ የሆነችትን እናት፣ የወንጌል ምሳሌ የሆነችትን እናት ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረችትን ታማኝ እናት ዛሬ ቤተክርስቲያናችን በጣም አቃላታለች ማለት ነው። ከዚህ ጋር እንዲያው አያይዤ ለማንሳት ብሞክር አሁንም ገጽ 70 ላይ እዚህ ላይ እንደዚህ የሚል ተጽፏል። አጋጣሚ ገጽ 70 ላይ ይፈለጠ ወኢሌለየ አልቦ አይሁዳዊ ወአልቦ አረማዊ ሁሉ ዘያአምን ወፀዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ
እንደዚህ ተብሎም ተዋሽቶባታል። ፈጽሞ ልዩነትን አላደረገም። አይሁዳዊ የለም፣ ባሪያም የለም፣ ጨዋም የለም። የማርያምን ስም የሚጠራ ሁሉ ይድናል ተባለ። ቃሉ የሚለው ግን እንደዚህ አይደለም። ቃሉ ተሰርቆ ለማርያም ይሰጥ እንጂ የእግዚአብሔርን ስም የሚጠራ ሁሉ ይድናል ነው የሚለው። የክርስቶስን ስም በመጥራት ነው እኛ ልንድን የእግዚአብሔር ቃል ያስተማረን። ኩሉ ዘየአምን ወጸዋዐ ስማ ለማርያም ተመልከቱ፣ ውእቱ ይድን ወይረክብ ሕይወተ። የማርያምን ስም የጠራ ያመነ አምኖ የጠራ የሚያምን ሁሉ ነው እንዲያውም የሚለው እንጂ ኩሉ ዘየአምን የሚያምን ሁሉ። ተመልከቱ፣ ስሟን የጠራ ይድናል ተብሎ ተዋሽቷል ማለት ነው። ይህ ሁሉ በማርያም የተዋሸ ነው። በማርያም ስም ያልተዋሸ ውሸት የለም። ማርያም ሰማይና ምድር ያልቀደሟት እንደሆነች ሰማይ ወምድር ይቀደሙኪ ብለውም ዘምረውላታል። ማርያም ኢዮብን ከቁስል ፈወሰችው ተብሎ ተዘምሮላታል። ማርያም እስራኤላውያንን ባህር ከፍላ ጠላት ገድላ አሻግራለች ተብሎም ተጽፎላታል በታምረ ማርያም። ኪሩቤል ይሴብሑኪ ወሱራፌል ይቀድሱኪ መላእክት በበነገዶሙ ይትቀነዩ ለኪ። ኧረ ተው እባካችሁ፣ መላእክት በየነገዳቸው ይገዙልሻል፣ ያመሰግኑሻል። ኪሩቤል ይሴብሑኪ፣ ኪሩቤል ያመሰግኑሻል። ወሱራፌል ይቀድሱኪ፣ ሱራፌልም ይቀድሱሻል፣ ያመሰግኑሻል ተባለች። አንተ መላእክቶች የተፈጠሩ ማርያምን ለማመስገን ነው ወይ? እልፍ አእላፋት መላእክቱ ሱራፌል፣ ኪሩቤል፣ አጋይት፣ ስልጣናት እየተንቀጠቀጡ የሚያመሰግኑት እግዚአብሔርን ነው። ለእግዚአብሔር ነው ምስጋና ሊያቀርቡ፣ ለእግዚአብሔር ነው ሊላኩ የተፈጠሩት። ማርያምን ለማመስገን ተፈጠሩ ብለን ያስቀመጥነው እና ቤተክርስቲያናችን በማርያም ስም ውሸት ዋሽታለች። ይሄንን መልእክት የሚያዳምጡና ይሄንን ቪዲዮ ለሚመለከቱ ሰዎች ይህ ፕሮግራም ለሊቃውንት ጉባኤ ይቅረብልን። ይህ ፕሮግራም ለጠቅላይ ቤተ ክህነት ይቅረብልን። ለምን ተዋሸ? ለምን ትውልድ እንዲጠፋ ተደረገ? ለምን በማርያም ስም ተዋሸ? ለምን በቅዱሳን ስም ተዋሸ? እኔ በሰሞኑ ይሄ ስንክሳር የሚባለውን መጽሐፍ እያነበብኩ ነበር እና ይህ ስንክሳር በሚባለው መጽሐፍ መጨረሻው ህዳግ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀበለቻቸው ቅዱሳን ተብለው የተጠሩ 9999 ናቸው ይላል። ይህ ሁሉ ክርስቶስን ለማስካድ ሰይጣን ዲያብሎስ የፈለሰፈው ፍልስፍና ነው፣ የፈፈረከው ፋብሪካ ነው ወገኖቼ። ወይ በክርስቶስ ደም ለመቀለድ ሆን ተብሎ የተሰራ ነው። እስኪ ከ1 እስከ 30 ያሉትን በዓላቶች ይዋቸው። እስኪ አባቶች የሚባሉትን እስኪ ገድላቸውን ተመልከቱ፣ ተአምራታቸውን ተመልከቱ። አንድም ስፍራ ላይ ኢየሱስን አያሳዩ። ቅዱስ ላሊበላ የሚባለው አባት አንድ ጊዜ ከላስታ ላሊበላ ተነስቶ የሚገርመው ነገር በጎጃም አድርጎ ተመልሶ በጎንደር አቋርጦ ተከዜ ወንዝ ድረስ ሄደ ይላል። ተከዜ ወንዝ ድረስ ሲደርስ ከዛ ኢየሱስ ክርስቶስ ተገለጠለትና ይሄንን የጎበኘውን ምድር ላንተ አሳልፌ እሰጥሃለሁ አለው። እንዲያውም እኔን ባይቀበል እንኳን አለ ይሄንን የመሬት አፈር ቆንጠር አድርጎ በጥበጥ አድርጎ የጠጣ ኃጢአቱ ይሰረይለታል ብሎ ነገረው ይላል። ኧረ እባካችሁ፣ ይህ ብቻ አይደለም። የዚህን የመሬት አፈር ቆንጥሮ በጥብጦ የጠጣ ሁሉ 88,000 ትውልድ ይማርለታል ነው የሚለው። ማንን ነው የምታሞኙት? አሁን በ21ኛው መቶ ክፍለ ዘመን የተነሳ ትውልድ ይህንን ፍልስፍና አይቀበልላችሁ። ትውልዱን ወደ ሞት፣ ትውልዱን ወደ ሲኦል፣ ትውልዱን ወደ ባርነት ቀንበር አስሮ የያዘ ትምህርት ላይቀጥል እግዚአብሔር በቀልተኛ ትውልድ አስነስቷል በዚህ ዘመን። እና አንደኛው እኔ ነኝ
አንደኛው አባ ናቸው ብዬ ነው የማምነው። ሌላ ትውልድ ሊፈጠር አይችልም። በክርስቶስ ደም ተቀልዷል። የክርስቶስን ደም አክፋፍተዋለይ፣ አቅም አልባ አድርገዋለይ። ያን የጸጋውን ደም የተቀደስንበትን የኪዳኑን ደም ቤተክርስቲያን ረግጠዋለች። አያችሁ፣ አቅም ያለው ደም ነው የፈሰሰው ወገኖቼ ሆይ። ረዳት የማያስፈልገው ደም ነው የፈሰሰው ወገኖቼ ሆይ። አቅም የሌለው አድርጋችሁ ሌላ ረዳት የምትፈጥሩለት ሌላ አዳኝ አለ ብላችሁ አዳኞችን የምትሰብኩ አዳኞችን የምትከተሉ እነግራችኋለሁኝ፣ ሌላ አዳኝ የለም። ወአልቦ ካልእ ሕይወት ወአልቦ ካልእ ስም በታሕተ ሰማይ ዘይትወሀብ ለወልደ እጓለ እመሕያው በዘይሐዩ አለ ጴጥሮስ። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም ካለ እነዚህ 9999 አማልክቶች የሉም እየተባልክ ነው ወዳጅ። አትልፋ፣ አትድከም፣ ተራራ አትውጣ፣ ቁልቁለት አትውረድ፣ ዋሻ አትግባ። ኢየሱስ የማትችለውን ነገር ከፍሎልሃል። የማትወጣውን ነገር እሱ ለአንዴና ለመጨረሻ ጊዜ በቀራንዮ መስቀል ላይ ከፍሎልሃል። እና ቤተ ክርስቲያን በዚህ ሁኔታ በማርያም ስም በመዋሸት ቅዱሳን ብላ በሰየመቻቸው ነገር ግን ቅድስና የማይታይባቸው አባቶች ቤተ ክርስቲያን ዋሽታለች። ትመለስ የሚል መልእክት ነው የማስተላልፈው። አባታችን ንስሐ ትግባ ቤተ ክርስቲያን በአደባባይ ጣዖቶቿን ታስወግድ በአደባባይ ትውልድን ይቅርታ ትጠይቅ በአደባባይ። እግዚአብሔር አድኗል። እግዚአብሔር ምድሪቱን አኬልዳማ እያደረገ ያለው በዚህ የኃጢአት ጉዞ ቤተክርስቲያን ስለምትንቀሳቀስ። እኔ አንድ ለእውነት እስከተለየው ድረስ ሞትን አንፈራ። ምናልባትም እኔ እግዚአብሔር እንድሰራ የሰጠኝ ራእይ አለ፣ ተልእኮ አለ። ያንን ራእይና ተልእኮ ሳልጨርስ እንደማልሞት 100% አምናለሁ። ደግሞም ብሞት በእኔ ደም ብዙ ትውልድ እንደሚነሳ አምናለሁ። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። አመሰግናለሁ። ዋው! እግዚአብሔር አምላክ ይባርኮት። መርጌታ ምስጢሩ እግዚአብሔር አምላክ ይባርኮት። በጣም ጥሩ አድርገው ገልጸውታል። ሌላው ወደዚህ አይ ቲንክ ዛሬ ወደ አጽዋማቱ ወደ ዋናው ሳንገባ መግቢያው ላይ ጥሩ አድርገን እንድንገላልጠው በጣም አስፈላጊ ነው። ሌላው በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ እንደዚህ ይላል፣ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና ይላልና በስሜ በሚሰበሰቡበት ነው የሚለው። አሁን ኦርቶዶክስ ተዋህዶ እንደተሳሳተች እግዚአብሔርን እንደካደችው የመጀመሪያው ማረጋገጫችን መጽሐፍ ቅዱስ የሚነግረን መሰብሰብ በማርያም ስም አይደለም፣ መሰባሰብ። አሁን ቅድም ቤተክርስቲያን ብለው ሲጠሩ ይሄ ነገር ይታረምልኝ እላለሁ ለእርሶም። አሁን ያለችው ኦርቶዶክስ ተዋህዶ ቤተክርስቲያን አይደለችም። ቤተክርስቲያን ቤተክርስቲያን አይደለችም። 100% ቤተክርስቲያን አይደለችም። ምንድነው ተብለው መጠራት ያለባቸው? እነዛ የማርያም ቤተክርስቲያን፣ የአርሴማ ቤተክርስቲያን፣ የልደታ ቤተክርስቲያን፣ የኪዳነ ምሕረት ቤተክርስቲያን የተባሉት በሙሉ ትክክለኛው እንደ ሁኔታቸው እንዳለው ሁኔታ ምድር ላይ መሬት ላይ እንዳለው እውነት ነው መጠራት ያለባቸው። የውሸት ስም አይደለም መያዝ ያለባቸው። መሬት ላይ ያለው እውነት ምንድን ነው? እነሱ ቤተክርስቲያን ማለት የክርስቶስ ቤት ማለት ነው። ለምሳሌ የመርጌታ ምስጢሩ ቤት አለ። ለምሳሌ ይሄ ቤት በመንገድ ላይ ሲያልፍ ሰው ይሄ ቤት የመርጌታ ምስጢሩ ቤት ነው ካለ እዛ ውስጥ የሚኖረው ማን ነው? መርጌታ ምስጢሩ ነው ወይስ ሌላ አካል ነው የሚኖረው እዛ ጋር? መርጌታ ምስጢሩ አይደለም መሆን ያለበት? እንደዛ ነው መሆን ያለበት። ኦኬ። ኦርቶዶክስ ተዋህዶስ የማርያም ቤተ ክርስቲያን ተመልከቱ።
ተመልከቱ፣ ሲስተሙ እዩት። መርጌታ የማርያም ቤተክርስቲያን ብሎ የለም። ውሸት ነው ይሄ። የክርስቶስ ቤተክርስቲያን የማይባለው ለምንድን ነው? ክርስቶስ ስሙ አንሶባቸው ነው እኮ በቃ አልሞላ ብሏቸው ማርያም አስገቡበት። ምክንያቱ ክርስቶስ አልበቃ ብሏቸው ማለት ነው። በቂ ነው እኮ የኛ ጌታ። ሰማይን ምድርን የሞላው እኮ እሱ ነው እኮ። እናንተ ሰዎች ሰማይን ምድርን የሞላው እኛን የፈጠረ ፈጥሮም በትክክል እያኖረ ያለው ክርስቶስ ነው እንጂ ማርያም አይደለችም። ስለዚህ ለምንድን ነው በክርስቶስ ያረኩት? ስለዚህ የማርያም ቤተክርስቲያን እንዳትሉ አደራ። ቤተ ማርያም፣ ቤተ ገብርኤል፣ ቤተ ጊዮርጊስ፣ ቤተ ተክለ ሃይማኖት፣ ቤተ አርሴማ፣ ቤተ ድሚያና፣ ቤተ ተቆጥረው የማያልቁ እነዛ አሁን የገለጿቸው እኔም 2 ስንክሳሮች አሉኝ ቆጥሬያቸዋለሁ። በትክክል እንደዛ ናቸው ቁጥራቸው። 9999 ጣዖት አለ ስንክሳር ውስጥ፣ የዓመቱ ስንክሳር ውስጥ ማለት ነው። ተመልከቱ፣ በዚህ ጣዖት ነው ተሞልታ ያለችው ኦርቶዶክስ ተዋህዶ። ስለዚህ የማርያም ቤተክርስቲያን እንዳትሉ፣ ቤተክርስቲያንም አይደለችም ኦርቶዶክስ ተዋህዶ። ምንድናት? ቤተ ጣዖት ናት፣ ቤተ ጥንቆላ ናት፣ ቤተ አመፅ ናት፣ ቤተ ታቱ፣ ቤተ እነዚህ ጳጳሳቱ በሙሉ በታቱ የተሞላ አይደለም እንደሚያውቁት። እርሶም ማን ነው ታቱ? ጀርባው በሙሉ በታቱ የተወቀጠ አይደለም እንዴ? የተወቀረ አይደለም እንዴ? እያንዳንዱ ተወቅጦ እንዳለ በመዓት ጥንቆላ አይደለም እንደ ህዝቡን በአፍዝዝ አደንዝዝ አስማት እርሶ ያውቁታል። የአየር አጋንንቱ ሁሉ ሲነዱ ነበር። እንግዲህ የአየሩ ሃይማኖትም እኮ ስቦት አለ። አንድ ጊዜ እኮ በባህር አዳሪ በየብስ አዳሪ የሚባል አለ። በዛ በጥንቆላው ዓለም ርዕሳችን ባይሆንም በየብስ አዳሪ በባህር አዳሪ ብለን ነበር የምንጠራው። እና በባህር አዳሪውን እኮ አንዴ እኮ ጠራው እኮ ሳበው እኮ። አዎ ባህር አልቅም የተባለው መንፈስ ባህር አለቅም። አዎ ባህርን አለቅም ነው ትርጉሙ። ባህርን አለቅም እኮ ነው። ከዛ ሳበውና ጓደኛ አደረገው፣ ቤተሰብ አደረገው። ከዛ በኋላ አጠመቀው፣ አቆረበው፣ አመነኮሰው። ከዛ ስሙን ደግሞ እግዚ ሐረዮ ብሎ ጠራው ይላል። ምን አለ ተክለ ሃይማኖት ሐረዮ ቢለው። ያ ጌታ ይባርካችሁ። እዚህ ላይ ቤተ ማርያም ብላችሁ እየጻፋችሁ ነው። ተመልከቱ። ቤተ ማርያም፣ ቤተ ገብርኤል፣ ቤተ የማርያም ቤተ ክርስቲያን በእውነት በሕገ አምላክ እንላለን። አይመለከታቸውም። እነዚህ ክርስቶስ በሌለበት እንዴት የክርስቶስ ስም መነገጃ ይሆናል? ይሄ ድፍረት ነው። ስለዚህ ምን ለማለት ፈልጌ ነው መርጌታ፣ ኦርቶዶክስ ተዋህዶ ክርስቲያን ብትሆን ኖሮ መጀመሪያ በክርስቶስ ስም ነው የምትሰባሰበው። እዩዋቸው እስቲ እነዚህ አሁን ጴንጤ የሚባሉት እስቲ እዩዋቸው። ለምሳሌ በማርያም ስም ተሰባስበው ያውቃሉ እንዴ? በገብርኤል ስም ይሰባሰባሉ? በተክለ ሃይማኖት ስም ይሰባሰባሉ? ስለምንድን ነው በተክለ ሃይማኖት ስም፣ በገብርኤል ስም፣ በሚካኤል ስም ማይሰባሰቡት? ጴንጤዎቹ ክርስቶስን ነው የሚያመልኩት። በሚያመልኩት ስም ነው የሚሰባሰቡት። ተመልከቱ። በሚያመልኩት ስም ማንን ስለሚያመልኩ? ክርስቶስን ስለሚያመልኩ ተክለ ሃይማኖት፣ ገብርኤል፣ ሚካኤል የሚባል ነገር እነሱ ጋር የለም። ማን ነው ያለው? ሰማይን ምድርን የፈጠረ ባህሩን የብሱን የፈጠረ ክርስቶስ ብቻ ነው ያለው። የክርስቶስ ስም ነው እዛ የሚመለከው። የክርስቶስ ስም ነው የሚታወቀው። በክርስቶስ ስም ነው ሁሉ ነገር የሚደረገው። ኦርቶዶክስ ተዋህዶስ በማርያም ስም ማንን ስለምታመልክ? ማርያምን ስለምታመልክ። ለምሳሌ የማርያም ቤት ብላ ትልልቅ ህንፃ የሰራችው የማርያም ቤተ ጣዖት ነው። በማርያም ስም ነው ምህላም ያረጉት፣ በማርያም ስም ነው። እግዚኦም ወደ እግዚአብሔር አሁን በዚህ ጊዜ ጾመ ነነዌ፣ ጾመ ምንትስ ብለው የሚጾሙት ለምሳሌ በእንተ ማርያም መሐረነ ክርስቶስ፣ ስለ ማርያም ብለ ማረን። እንዴ ኢየሱስ ክርስቶስ ስለ ስሜ ነው ምምረው ነው ያለው። ስለ ማርያም ስም አይደለም ምምረው፣ ስለ ሚካኤል ስም አይደለም ምምረው። ሁሉም ነገር የምታደርጉት ሁሉ በስሙ መሰባሰብ፣ በስሙ ጸሎት ማድረግ፣ በስሙ መዝሙር ማድረግ፣ በስሙ አምልኮ፣ በስሙ ሁሉም ነገር በቆላስይስ ምዕራፍ 3 ቁጥር 17 ላይ እንደተጻፈ የምታደርጉትን ሁሉም በስምም ቢሆን በስራም ቢሆን በምን በቃልም ቢሆን በስራ በስሙ አድርጉት። በኢየሱስ ክርስቶስ ስም አድርጉት።
በእርሱም እግዚአብሔር አብን እያመሰገናችሁ ይላል። በእርሱ የተባለው ማን ነው? ኢየሱስ ክርስቶስን ነው። በማርያም በኩል አድርጎ ወደ እግዚአብሔር የሚደርስ ጸሎትና በማርያም በኩል አድርጎ ወደ እግዚአብሔር የሚደርስ አምልኮ አንድም የለም። ያለ ኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ካልሆነ በቀር ወደ እግዚአብሔር የሚያልፍ የለም። ምክንያቱ መንገዱ እኔ ነኝ ብሏል። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ መንገዱ እኔ ነኝ፣ በእኔ በቀር ወደ አብ የሚያልፍ የለም፣ በሩ እኔ ነኝ ብለዋል። ማርያም አይደለችም። ስለዚህ በሕግ አምላክ እንላለን። አሁን እዚህ ጋር በስሜ በተሰባሰቡት መካከል ነው የምገኘው ብሏል። ታዲያ በማርያም ስም እየተሰበሰቡ ያሉት የማርያም ቤት ሲባል በማርያም ስም እየተሰባሰበ ነው እዛ ያለው ህዝብ። ገብርኤል ቤት ቢሄዱ፣ ገብርኤል ቤተ ጣዖት ቢሄዱ በገብርኤል ስም የተሰባሰበ ህዝብ ነው እዛ ያለው። በክርስቶስ ስም አይደለም። በክርስቶስ ስም የሚሰባሰብ ህዝብ እዛ በገብርኤል ስም በምንት ስም የሚል ኮተት ውስጥ አይገባም። ምክንያቱም ፈጣሪሽ ባልሽ ነው ይላል በትንቢተ ኢሳይያስ ምዕራፍ 54 ቁጥር 5። ፈጣሪሽ ባል እግዚአብሔር እኛን በሚስት ነው የሚመስለን። ሌላው የምንጠራው ጠርተን የምናመልከው የምናወድሰው አካል ካለ ግን እሱ ጣዖት ነው፣ እሱ አመንዝራነት ነው የሚለው መጽሐፍ ቅዱስ። ስለዚህ መርጌታ ኦርቶዶክስ ተዋህዶ በማን ስም ነው የምትሰባሰበው? በማን ስም ነው አምልኮ የምታካሄደው? በገብርኤል ስም፣ በሚካኤል ስም ቅድም በጠቀሷቸው 9999 ጣዖታት ስም ነው የምትሰባሰበውም። እውነት ነው። ራሱ ሚካኤል እኮ ጌታ ተብሎ የተጠራበት ስፍራ አለ፣ አምላክ ተብሎ የተገለጠበት እና የተዜመበት ስፍራ አለ። የዳር ሚካኤል ዚቅ እኮ ይናገር ያ አንተኑ ሚካኤል እያሉም ዘምረውለታል። ሌላው ደግሞ መፍትውን ከአሃዊ ንግበር በዓለነ በኩለየ በታሕተ ሰማይ ንፌኑ ስብሐተ ፍሬ ከናፍሪነ እስመ ሚካኤል እግዚእነ ይላል። እስመ ሚካኤል እግዚእነ እዚህ መጽሐፈ ዚቅ ላይ እስመ ሚካኤል እግዚእነ ጌታችን ሚካኤል ነው። ደግሞ የሚገርመው እዛ ላይ ተወከፍ ጸሎተነ ውስተ ነውሃ ሰማይ ወስዕለተ ከመ መዓዛ ሰናይ ሊቀ መላእክት ቅዱስ ሚካኤል ተወከፍ ጸሎተነ ወረቡ ላይ የሚለው ተወከፍ ጸሎተነም ብለውታል። ስማ ጸሎተነ ወስረይ ኩሎ ኃጢአተነ ኖላዊነ ኄር አቃቤ ነፍሳቲነ በይለተ ምንዳቤነ ስፋ ክነፊከ ለረድኤትነ ናቤነ። ተመልከቱ፣ ጸሎታችንንና ልመናችንን ስማ፣ ኃጢአታችንንም ይቅር በለን። ተመልከቱ፣ ተቀበልን። ተወከፍ ጸሎተነ ተቀበልን ዘርግተህ ወደኛና ፈጥነ ድረስልን እያሉ አይደል የሚዘምሩ። እንደገና ጸሎታችንን ተቀበልልን። ተወከፍ ጸሎተነ። ጸሎት ተቀባይ እኮ እግዚአብሔር ብቻ ነው ጸሎት የሚቀበለው። ሚካኤል ጸሎት የሚቀበል ከሆነ ማርያም ጸሎት የምትቀበል ከሆነ ኦልሬዲ እነዚህ ናቸው አማልክት ማለት። የኦርቶዶክስ አማልክት ማለት እነዚህ ናቸው። እንዴት ነው ከዓይናችሁ የተሰወረው? እናንተ ተከታዮች ነጠላ ተከናንባችሁ ይፍቱኝ እያላችሁ በቃ ቄስ እንዳላችሁ ቄስ እንዳዘዛችሁ ተነድታችሁ በአስማታቸው በአፍዝዝ አደንዝዝ እስራት ታስራችሁ የምትኖሩ ወገኖቻችን፣ እኛ ለእናንተ ነው እዚህ ጋር ወጥተን ምንጮኸው። እነሱ ቢዝነሳቸው እያደረጉ ነው። መሪዎቹ ዓለማቸውን እየቀጩ ነው። ጳጳሳቱም ቢሆኑ መሪዎቹም ቢሆኑ የራሳቸው ቁማር እየተጫወቱ ነው። እናንተስ ምንድን ነው ትርፋችሁ? እሺ ምንድን ነው? በምድርም ከስራችሁ በሰማይም ከስራችሁ እንዴት ይሆናል ወገኖች? እንዴት የሁለት ዓለም ስደተኛ ሆናችሁ በዚች ምድር 1000 ዓመት አትኖሩ? ይሄ ምድር የዘላለም መኖሪያችን አይደለም። ለምንድን ነው እንደዚህ አይነት ኮተት ውስጥ ገብታችሁ በዚህ ኮተት ታስራችሁ የጠንቋዮቹ ባሪያዎች ሆናችሁ የምትኖሩ? ለምንድን ነው? ለዚህ ነው ምንጮህ መርጌታ። ስለዚህ ምን ልለው ትፈልጋለሁ እኔ ኦኬ፣ በስሜ ብትሰበሰቡ ነው ጸሎታችሁ ምሰማው ብሏል በማቴዎስ ወንጌል ምዕራፍ 18 ቁጥር 20። ስለዚህ እነዚህ በማርያም ስም የሚሰባሰቡት ማን ነው የሚሰማቸው? እስቲ ይህንን መጀመሪያ ለመሆኑ ጾምን ጸሎትን ለማቅረብ ወደ ነነዌም ከመግባታችን በፊት ጾምን ጸሎትን ለማቅረብ ለማን ነው የሚጾሙት? በማን ስም ነው የሚጾሙት? እንዴት ነው የሚጾመው? ያለ አምላክ እውነተኛ አምላክ ጋር ሳትገናኝ ለማን ነው የሚጾሙት? እስቲ ይህንን ጥሩ አድርገው ይግለጹት መርጌታ። እግዚአብሔር ይስጥልኝ። እንግዲህ ቤተክርስቲያን እያልኩ ስጠራ ነበረ። ያው ቤተክርስቲያን የምለው ወደ ቀደመ ክብሯ እንድትመለስ ብዬ ነው።
በፊት ቤተክርስቲያን ነበረች። እውነት ለመናገር በፊት ቤተክርስቲያን ነበረች። የክርስቶስን አዳኝነት የክርስቶስን ጌትነትና ሊቀ ክህነት እንዲሁም አማላጅነቱን የሰበከች ጤናማ የሆኑ የትውፊት መጽሐፍቶች ሕያው ምስክር ናቸው ብናወራቸው። ስለዚህ ያቺ ቤተክርስቲያን ግን የክርስቶስን አዳኝነት የክርስቶስን ጌትነትና ሊቀ ክህነት የምልጃ አገልግሎት ቀብራ ብዙ አማላጆችን አመጣች። እነዚህ አማላጅ ሆነው የቀረቡት አሁን አባታችን እንዳሉት መነገጃ ናቸው፣ መጠንቆያ ናቸው። በትክክል እኔ እውነቴን ነው የምነግራችሁ። የምትሰሙኝ በቅንነት እንድትሰሙኝ እንድታዳምጡኝ ይወዳል። ከእኔ በላይ ቤተክርስቲያኗን የሚያውቃት ያለ አይመስለኝ። የእውቀት ጣራ የተባለውን ጥበብ የሚባለውን ሁሉ ያሳለፍኩ ሰው ነው። ጥበብ እዛ ጋር ትንሽ መርጌታ እዛ ጋር ትንሽ ቢነካኩላቸው ጥሩ ነው። ትንሽ እዛ ጋር እስቲ ማለት እያገለገሉ እያሉ ነው አጋንንት ሲስቡ የነበረው። አጋንንት ሲስቡ እንደነበረ ነግረውኛል። እያገለገሉ እያሉ ነው ወይስ ከአገልግሎት ወጣ ብለው ነው? እስቲ ይህንን ይግለጹላቸው። እኔ አውቀዋለሁ ግን እስቲ ይግለጹላቸው። አባታችን እኔ እያገለገልኩ ነው፣ እግዚአብሔር በሚያውቀው እያገለገልኩ ነው። ያንን ጥበብ የሚባለውን የምሰራው ምንድን ነው? ያ ጥበብ እስቲ ይግለጹት። ጥበብ ነው የሚባለው ወይስ ጥንቆላ ምንድን ነው? እስቲ በጣም ጥሩ። ቃሉ እውነት ሆነን ጥንቆላ ነው። በአሁኑ በቃሉ እውነት ላይ ሆነን የምንናገረው ጥንቆላ መሆኑን ነው የምንናገረው። በፊት ግን ጥንቆላ ተብሎ አይጠራም፣ ነውር ነው። አባቶች የእውቀት ጣራ አድርገው ተቀብለውት እየደገሙ ንሳበ ቅዱሳን ብለው ቅዱሳኖችን ጎትቶ የሞቱ ሰዎችን ጠርቶ ማነጋገር ነው። ይሄ ጥበብ ይባላል በቤተክርስቲያኒቷ። ለምሳሌ ሕማማተ መስቀል የሚባለው መጽሐፍ ያው ምስክር እኮ ነው። ንጉሱ ሰለሞን እኮ 700 ልቡሳነ ሥጋ አጋንንቶችን እንደ ባሪያ እየገዛ እየጠራ ሂድ እንጨት ቆርጣ አምጣ ሲለው እንጨት ቆርጦ ያመጣ ነበር። ድንጋይ ፈልጣ አምጣ ሲለው ድንጋይ ያመጣ ነበር። ወርቅ አምጣ ሲለውም ወርቅ ያመጣ ነበር። ይህ በቤተ ክርስቲያኒቱ ሊቃውንቶች ዘንድ አበዛንጣ ንዋይ አምጣ ተብሎ ይታወቃል። ይህ አበዛንጣ የሚባለው ሰው ያልደከመበትን ገንዘብ ከአንዱ ኪስ ሰልቦ ማምጣት፣ ከአንዱ ባንክ ሰልቦ መውሰድ ነው። ይህ ጥበብ ነው የሚባለው። ስለዚህ ይህ ደግሞ እውነት ለመናገር የሚሰራው በቤተ ክርስቲያኒቱ ውስጥ በሚያገለግል አባ በሚባል ቅድስና አለው ተብሎ በሚነገርለት ሰው፣ ነገር ግን በውስጠዘ ቅድስና የሚባል የሌለው የእግዚአብሔርን ሐሳብ የማያስተናግድ የሰይጣንን ሐሳብ በሚያስተናግድ ሰው ነው የሚሰራ እና አገልግሎቱ ውስጥ ሆኜ እያገለገልኩኝ ነው በቤተ ክርስቲያኒቱ ውስጥ ይህንን ጥበብ የሚባለውን የጥንቆላ ስራ ሰራ ነበር። ለምሳሌ እስቲ የተወሰኑትን እስቲ ጥቂቶቹ ይግለጹልን። ምን ምን ነበሩ? ለምሳሌ በመጽሐፍ ሙታን ሳቢዎች ይላቸዋል። መጽሐፍ ቅዱስ ሙታን ሳቢ የሚል አለ አይደል አባታችን? ዘዳግም ላይ አሁን መጽሐፍ ቅዱስ ውስጥ ሙታን ሳቢ የሚል ባይኖር ይብን እኛ የምንናገረውን አማኙ ማህበረሰብ ራሱ አይቀበለውም ነበር። ከጥንትም ጀምሮ ሙታን ሳቢዎች ነበሩ። ሙታንን ስበው በአካል ቁጭ አድርገው የሚያነጋግሩ ሰዎች እንደነበሩ የእግዚአብሔር ቃል ሕያው ምስክር ነው። ሳሙኤልም እኮ በሳሙኤል ስም ደግሞ ያቺ ጠንቋይቷም እኮ ሙታንን ስባ አነጋግራለች። ማየት እንችላለን ቃሉ። ስለዚህ ሰዎቹ ግር እንዳይላቸው ጥበብ በሚባለው ሰይጣናዊ ድግምት ፕሮሰሱን በማሟላት አደራረጉን በመፈጸም የሞቱ ሰዎችን እነሱ ቅዱሳን ብለው የሚጠሯቸው ለምሳሌ ተክለ ሃይማኖት ብለን ድግምቱን ብንደግም ፕሮሰሱን አሟልተን አደራረጉን አድርገን 99 ሰንደል አድርገን ታቦት ቀርጸን በታቦቱ ላይ ደም አፍስሰን ወዘተርፈ በጣም ብዙ ነገር ነው ያለው። የወጫ እንጨት የሚባለው ተዘጋጅቶ ታቦት ተቀርጾ
የምንወደው ተክለ ሃይማኖትን ከሆነ ተክለ ሃይማኖትን ጎትተን በአካል ማምጣት እንችላለን። ከዛ ህዝበ ምዕመናኑ ተክለ ሃይማኖቱን ቢያዩት ምንድነው የሚፈጠርባቸው? በአእምሯቸው ምንድነው የሚፈጠረው? አባታችን ተክለ ሃይማኖት መጡ እልል ነው አይደለም ይሉት እንዴ? ያ በትክክል። ስለዚህ ተክለ ሃይማኖት ከነቆራጣ እግሩ ይሄንን ስል በጣም ይቅርታ ይደረግልኝና ስንስበው በአንድ እግሩ በስድስት ክንፉ ነው ከች የሚል የነበር እናመጣው ነበር እኮ ተክለ ሃይማኖት። እኔ ተክለ ሃይማኖትን ስበው ነበር። ስበው ከዛ ምንድነው የሚሰራው? ከዛ በኋላ በተክለ ሃይማኖት ስም ያን ድግምቱን ደግመን አውቶማቲካሊ ስንጠራው ተክለ ሃይማኖት የሚባለው አጋንንት የሚገለጥበት ኢ መንፈስ ኢ ጣዖት የምንፈልገውን ነገር ይነግረን። ይሄን አረግላችኋለሁ፣ ይሄን ፈጽምላችኋለሁ፣ ይሄን አድርጉ፣ ይሄን ፈጽሙልኝ ይላል። ያ ተቅማጤም ጠጡ ይላል እኮ በገድሉ ላይ። ተቅማጡንም ያው እንደዛ ነው የሚለው። ደፋር ነው። ፍርፋሪንም ብሉ ነው የሚለው። ይሄ ኮቸሮ የወደቀ ፍርፋሪ የበላ የኃጢአት ስርየት ያገኛል ይላል። በተክለ ሃይማኖት ገዳም የወዳደቀውን የፍርፋሪ ኮቸሮ ደፋር ነው በጣም። የውሻ መንፈስ ውሻ ራሱ እኮ አሁን እኮ የወዳደቀ ፍርፋሪ መብላት አቁሟል አባታችን። የአሜሪካ ውሻ አይበላም። እቺ ምዕራፍ 51ን ገብተው ያንብቡት ሰዎች እስኪ። በተክለ ሃይማኖት ስም እሁድና ሐሙስ እባብ የገደለ የዘላለም ድህነት ያገኛል እኮ ነው የሚለው። ስለዚህ አሁን ሰዎቹ ክርስቶስን ማመን አይጠበቅባቸውም። ለምን? የዘላለም ድህነት የሚያገኙት በተክለ ሃይማኖት። እዚህ ጋር ወንጌል ማንበብ አይጠበቅባቸውም። ተክለ ሃይማኖት ገዳም ሄደው መቀበር ነው የሚጠበቅባቸው። ባይቀበሩም ደግሞ ምናልባትም የወዳደቀ ፍርፋሪ አግኝተው መብላት ነው የሚጠበቅባቸው ለመዳን። ኦኬ። ስለዚህ በኢትዮጵያ ምድር ላይ ተክለ ሃይማኖት የሚባል ጣዖት፣ ተክለ ሃይማኖት የሚባል አጋንንት ምድሪቱን አጎሳቁሏታል ነው እያልኳችሁ ያለ። በትክክል እንደ አምላክ ሆኖ እየተከበረ ነው እያልኳችሁ ያለ። ገሰጸ ባሕረ ወነፋሳተ ወኩሉ ፍጥረት ያከብር ወለ ተክለ ሃይማኖት በኃይለ መስቀል አጋንንት አውፃ ለለምጽ አንፃ ገብረ ተአምረ ፈወሰዱ ያለ ወከሰተ አዕይንተ ዕውራን ኩሎ ፈጽሞ አይረፈ ተክለ ሃይማኖት። አያሳፍርም? አያሳፍርም ወይ አባታችን? መቼ ነው ተክለ ሃይማኖት ባህሩን የገሰጸው? የውሃውን ማዕበል ጸጥ በል ብሎ ያዘዘው መቼ ነው? ይህ እኮ ከክርስቶስ ተሰርቆ ከማርቆስ ወንጌል ምዕራፍ 4 ላይ ተሰርቆ የተወሰደ እኮ። በትክክል ኢየሱስ ክርስቶስ እኮ ደቀ መዛሙርቱን ወደ ባህር ማዶ እንሻገር ካላቸው በኋላ በታንኳ ገብቶ የነፋሳት ያንን ታንኳ ባናወጠው ጊዜ ኢየሱስን ቀሰቀሱት ይላል ተኝቶ ስለነበር። ከዛ በኋላ ስንጠፋ አይገድምን ብለው አነቁት፣ ቀሰቀሱት። ከዛ በኋላ የውሃውን ማዕበል ጸጥ በል ብሎ በቃሉ አዘዘው። ይህ ለተክለ ሃይማኖት ተሰጥቶ ዚቅ በሚባለው መጽሐፍ ስንዘምርለት ነው የኖር ነው። በእንጨቱ መስቀል አጋንንትን አወጣ ተብሎ ተዘምሮለታል። ለምጣሞችን አነጻ፣ ጎባጣዎችን አቃና፣ የዕውራንን ዓይን አበራ ተብሎ ተክለ ሃይማኖት ተዘምሮለታል። ለተክለ ሃይማኖት ያልተደረገ ነገር አለ ወይ? አስፈላጊ ከሆነ በመረጃ በማስረጃ እያሳየን ልናወራ እንችላለን። ስለዚህ ይሄ ጥበብ የሚባለው ራሱን አምላክና ጌታ አድርጎ በሚገልጠው በተክለ ሃይማኖት፣ በገብረ መንፈስ ቅዱስ፣ በአርሴማ፣ በክርስቶስ ሰምራ ወዘተርፈ ቅዱሳን በተባሉት ይገለጣል። ነገር ግን እነዚህን ደግሞ ጎትቶ ማምጣት የሚቻለው የእውቀት ጣራ የሆነውን ጥበብን ያወቁ ሰዎች፣ ከአጋንንት ጋራ ኪዳን ያደረጉ ሰዎች ደማቸውን አፍስሰው ስጋቸውን ቆርሰው በሰው አጥንት በአንድ ላይ ሙሻ ዘር ተደርጎ በሚሰራው በሚደረገው አደራርግ ይሳባሉ፣ ይጎተታሉ። አሁን ጳጳስ በለው ቆሞስ በለው አናጉንስጢስ በለው በጣም ትላልቅ ስፍራ ላይ ያሉ ሰዎች በዚህ ነው የሚሰሩት። የሚገርም ነው። በጣም እግዚአብሔር ይባርኮት መርጌታ። ጥሩ ከሆነ ይቅርታና አባታችን ሰምተው ከሆነ ወደዚህ ጂሩ አካባቢ አርሴማ የምትባላል
በተለይ አሁን የአዲስ አበባን ወጣት አስራ የያዘችው አርሴማ አባቶች የሚባሉት ሂዱና እዛ ሱባኤ ግቡ ይሏቸዋል። ነገር ግን አስቀድመው የሚሰሩትና የሚደግሙት ድግምት አለ እዛ ስፍራ ላይ። ልክ እዛ ገብተው ሱባኤ 3 ቀን ቆዩ ማለት በአካል አርሴማ ትገለጥላቸዋል። አሁን በቅርቡ አንድ ሰው ሲመሰክርልኝ ድሮ የኔ ሹፌር ነበረ፣ የሀገር ፍቅር ቲያትር የፕሮዳክሽን ማናጀር እና የኔ ሹፌር ነበር። በጣም አርሴማ በጣም በውስጡ ገብታ ነበረ እና ለምንድን ነው በውስጡ የገባሽ ከተባለ በአካል ተገልጣለታለች። እዛ ሱባኤ ገብቶ ወንጌል ስንመሰክርለት በፍጹም አርሴማ ትቆጣለች ነው የሚለው። ግን እግዚአብሔር መቼም በምሕረቱ ባለጠጋ ስለሆነ ይህ ሰው ጌታ ኢየሱስን የሕይወቱ አዳኝ አድርጎ ተቀበለ እና ሲያጫውተኝ እንዲያውም ጉስቁልና ሁሉ እንደምታደርግ ያቺ መንፈስ መጣ ከሰውየው ጋር ግንኙነት እንደምትፈጽም ነው። ያ እንደዛ ናቸው እኮ በእንደዚህ አይነት ምትሃታዊ ስራ ተይዞ ነው ያለው። ያ እንደዛ ናቸው። እሺ ራሄሎ የምትባለዋ ብዙ ጊዜ ጳጳሳቶች ራሄሎ ብለው የሚጠሯት፣ በጎንደር ዘነበ ወርቅ፣ በትግራይ ዘነበ ወርቅ፣ በጎንደር እልልተ እንቁላለ ወርቅ፣ በጎጃም ደግሞ ማርያሜ፣ በኦሮሚያ ደግሞ አቴቴ ተብላ የምትጠራዋ በማርያም ስም የምትገለጠው አርጤምስ ነች። ይህቺ አርጤምስ ብዙ ጊዜ ጳጳሳቱ ራሄሎ ብለው ነው የሚጠሯት። አንዳንድ ጊዜ ጥበብም ይሏታል። በድግምታቸው ስትመጣ ታረካቸዋለች። ጳጳሳቱ ግንኙነት ይፈጽማሉ ከሷ ጋር፣ በዝሙት ይፈጽማሉ ከሷ ጋር። በሷ ነው እየረኩ የሚኖሩ ብዙዎቹ። ስለዚህ ባለፈው በነገራችን ላይ በጣም ነው የሳቆት። ባለፈው የትግራዮቹ ተለይተው የለ እነዛ የትግራይ ጳጳሳቱ አዎ ጳጳስ ዘረገፈው እዛ ጠቅላይ ቤተ ክህነት ሲያደርጉት የነበረውን ጥንቆላ እነ አባ እገሌ እነ አቡነ እገሌ አናቃችሁም እንዴ? ሌሊት በጨረቃ እርቃናችሁ እዛ ግቢ ስትሮጡ ከመንፈሱ ጋር ከዛች ከኤልዛቤሏ መንፈስ ዝሙት እርቃኑ ጳጳሱ ነው እኮ እርቃኑ እዛ ግቢ ውስጥ እርቃኑ ሲሮጥ ያድራል። እሷ ስታራሩጠው እየገረፈች ነው ዝሙት የምታረገው ከሱ ጋር። ይገርመውታል። ጳጳሱ ናቸው የሚናገሩት። እዛ ምን ነው ለአባ ጊዮርጊስ ዘጋስጫ እኮ ጡቷን እኮ አጥብታለች እኮ አባታችን። እየገረፈች ከኋላ እንትኑን እየገረፈች ነው። በዛ ነው የሚረካው አሉ ሰውየው። መንፈሷ ናት እኮ የምትገርፈው። ያው አርሴማም እንደሚያውቁት እንትን ይዛለች እጇ ላይ። ምንድነው ይሄ ምንድነው የሚባለው በአማርኛ? ዘንባባ ይዛለች። ዘንባባው አንድ ከዚህ በፊት እኔ አንዷ ከአሜሪካ ስትመሰክርልኝ ሙሉ ሌት ማሳጅ ታረገኛለች እና እጣን ጭሼ የሆነ ነገር ሳደርግላት አለ እሷ የምትወደው የአምልኮ አይነት አለ። እነዛ ሳላቀርብ ቀርቼ አንድ ቀን ዘንባባዋን ይዛ መጥታ ስትገርፈኝ አደረች አለ። ትክክል። ዘንባባው አሁን እሷን ማያመልኩ የምትገርፍበት ነው ያ ዘንባባው። ይህ አይነት ጨዋታና በንብም ታስበላለች። በጣም የሚያሳዝነው ነገር እና አርሴማ አሁን ሞዴል ሆናለች። ከዛ በፊት ግን አርሴማ ከመምጣቷ በፊት ከአዲስ አበባ ወጣ ብሎ ኩኩ የለሽ ማርያም ነበረች። ኩኩ የለሽ ከነስሙ ነው የሚያስቅ። ኩኩ የለሽ ማለት ሰሚ ነሽ፣ ዶንቆሮ አይደለሽም፣ ትሰሚያለሽ ነው እኮ። ኩኩ የለሽም ጆሮች ላይ ነው፣ ንጹህ ነው ጆሮች። ሌሎችስ ኩክ አላቸው ማለት ነው፣ አይሰሙ፣ ይዘገይባቸዋል ማለት ነው። ኦርቶዶክስ ተዋህዶ እና መርጌታ፣ እነዚህ 5ቱ ነገሮችስ እንዴት ነው? እኔ አሁን ሳውቃቸው የነበሩት እዛ ላይ ያለው እንግዲህ ዛሬ እንደ መግቢያ ነው የምንነጋገረው ለዚህ ለ7ቱ አጽዋማትና በዚሁ ነው የምንጨርሰው። ስለዚህ እኔ የማውቃቸው እዛ ያለው አንደኛው አየረ ጴጥሮስ የሚባል የሚሳብ አጋንንት አለ። ስማቸው ደግሞ ሁሉም በቅዱሳንና በእግዚአብሔር ስም የተሰየሙ ናቸው። ሁሉም ሰይጣን የሚያሳይ አንድም ነገር የለም። ምክንያቱ ኦርቶዶክስ ተዋህዶ ስራዋ ማታለል ነው፣ ማጭበርበር ነው። በቃ ህዝቡን ማጭበርበር። ድግምቶቹ አይተው ከሆነ ሁሉም ድግምቶች በስመ አብ ብለው ነው የሚጀምሩት። ለምን ይመስለዋል? በስመ አብ ብለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መስተፋቅር፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መስሕበ አጋንንት።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምሳ በምውታን የሚልም አለ። በእንተ አዝርጥ ወአዝረጥርጥ ሁሉ አለ። ተመልከቱ። በስመ አብ ብሎ ማለት በጣም ስለሚያስቅ ነው። በስመ አብ ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጸሎት በእንተ አዝርጥ ወአዝረጥርጥ። እስቲ ተመልከቱ። በእውነት ይሄ አንድ እንዳው እግዚአብሔር ይቅር ይበለኝ ቆሎ ትምህርት ቤት እያለን በአንዱ ፈተን ነው አንዱ ጓደኛ ፈትነ ነው ልጁ በቃ ከሰው ተለይቶ ደግሞ ግማቱ ማአት ነው። ድምፁ ብቻ አይደለም በቃ ድምፁ አያቋርጥም። በአንድ ጳጳስም አድርገን ነበረ። ጳጳሱ አሁን በህይወት የሉም። ትንሽ ስልጣን ነገር ስጡን ብለናቸው አልሰጥ ሲሉን ከዛ በኋላ ለቀቅንባቸው። ስንለቃቸው እዛ መቅደስ አሐዱ አብ ቅዱስ ሲሉ ከታች በቃ ድምፁ በቃ ተደባለቀ። በቃ ሌላው ከዛ በኋላ ቅዳሴው ተቋርጦ ወደ ቤት ቀስ ብለው ታመዋል ተብሎ ህዝቡ ውጣ ተባለ። መጀመሪያ ህዝቡ ውጣ ተባለ። ምክንያቱ አያቋርጥም ድምፁ በአይነት ነው በአይነት ነው የሚወጣው ድምፁ አልቆት። ከዛ በኋላ ህዝቡ ውጣ ተብሎ ወጣ። ከዛ በኋላ እሳቸው ሄዱ። ከዛ በኋላ እኛ ተጠርተን ተለምነን የሆነ ጉቦ ተሰጥቶን መልሱት ባካችሁን ተብለን የፈለጋችሁትን እንሰጣቸዋለን ተብለን ከዛ በኋላ ገንዘብ ሰጥተውን መለስንላቸው ማለት ነው። እግራችን ላይ ወድቀው እሱን አስታውሳለሁ። አሁን በስመ አብ ብሎ ነው የሚጀምረው ይሄ ሁሉ። በስመ አብ ወወልድ ወመንፈስ ቅዱስ ጸሎት በእንተ መስተፋቅር። ለምን ይመስልዎታል? አሁን የንስሐ አባቶች የተባሉት ለንስሐ ልጆቻቸው ህዝቡ መስተፋቅር ይሄ ጥንቆላ በጣም ነው የሚወደው። የሀበሻ ሁሉም በጣም ጥንቆላ በጣም ህይወቱ ነው። ጥንቆላ በጣም ነው የሚወደው እንደሚያውቁት። አሁን ጥንቆላው የሚሰጠው በመንፈሳዊ ከበርነት ነው የሚሰጠው። መንፈሳዊ ሽፋና ምን የሚል ጥበብ ነው ይሄ ከእግዚአብሔር የተሰጠ ጥበብ። ግን እኮ ባሌን የሚይዝበት ስጡኝ ነው እኮ የምትለው። መታ ባሌን አስሬ የሚይዝበት አባቴ ስጡኝ መላ በሉኝ ባሌ አልታዘዛለኝ ትላለች። ከዛ በኋላ ይሰጣታል። ከዛ በኋላ አስራት ይዘዋለች። ይሄ ምንድን ነው የሚባለው በኦርቶዶክስ ቋንቋ? መንፈሳዊ ጥበብ። ተመልከቱ። ይሄ መንፈሳዊ ጥበብ የተባለ ሁሉም በማን ስም? እግዚአብሔር ስም። እና ምን ልለወት ፈልጌ ነው እኔ ማቃቸው የነበሩት እዛ ያለው አንደኛ አየረ ጴጥሮስ የሚባል አለ፣ ሁለተኛ ስሙ ለአብ የሚባል አለ፣ ሶስተኛ አፈ ሕፃን የሚባል፣ አራተኛ ምስሐበ ቅዱሳን። ይሄ ደግሞ የሚገርም ነው። ቅዱሳንን መሳብ። አሁን ቅዱሳን እነዛ 9999 ያሏቸው የሚሳቡ ናቸው። ሁሉም የራሳቸው የሆነ ተግባር አላቸው። በድግምቱ የተሳቡ ስራ የሚሰሩ ናቸው ሁሉም እነዚህ። እና ስለዚህ እስቲ ትንሽ ይበሉን። አዎ ትክክል ነው። በቃ ምንም ገልጸውታል እኮ አባታችን። አሁን የመናፍስቱ አሰራር ራሱን የሚገልጥበት የተለያየ ይሁን እንጂ ግን ታርጌት ጎሉ አንድ ነው። ታርጌት ጎሉ አንድ ነው። ክርስቶስን ማስካት፣ በትክክል ራሱን በመለኮት ስፍራ መተካት። ግን ከበር ሆኖ ደግሞ የሚሰራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባሉ አባቶች ህዝበ ምዕመናኑ መንፈሳዊ ነገር ለመፈለግ ወደ እነሱ ሲሄድ እነሱ ይጠነቁሉበታል። የሚገርም እግዚአብሔራዊ መፍትሄ ፈልጎ ሲሄድ እነሱ ድግምት ይሰሩበታል። ይሄ ዋህ ህዝብ ምንም አያውቅም። ስለዚህ አሁን አባታችን እርስዎ እንደሚሉት ምስሐበ ቅዱሳን የሚባለው እንግዲህ እነዚህ እነ ተክለ ሃይማኖት፣ ነገደ ተክለ ሃይማኖት የሚባሉትን በአጠቃላይ ጻድቃን ሰማዕታት የሚባሉትን ይወክላል። አየረ ጴጥሮስ የሚባለው መላእክትን ይወክላል። መላእክት የጨለማው ዓለም ገዢዎች፣ ኃይላት፣ ስልጣናት አሉ፣ ተዋረድ አላቸው። እነሱን ይወክላል። እነዚህ ደግሞ ምስሐበ ቅዱሳን የሚባሉት ደግሞ ማንን ነው የሚወክሉት? ነገደ ተክለ ሃይማኖት፣ ነገደ ገብረ መንፈስ ቅዱስ የሚባሉ አቦ
እነሱን ይወክላል። እነዚህ ሙታን ሳቢ ተብለው ይጠራሉ። እነዚህ የሞቱ ቅዱሳኖችን ጎትቶ ማናገር ይሄ ምሳበ ምውታን ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምሳበ ምውታን ጎቶር ጎቶር ቆቶር ጮቶር እያለ ይሄዳል። ከዛ ምሳበ ቅዱሳንና ኧረ እንዳይመጡብን እዛ ላይ ይበቃል። እንዳይመጡም እኮ አባታችን አይቀርብም ወደኛ አንደኛው ወደኛ መምጣት አቅሙ የላቸው። ሁለተኛው እነዚህን ቅዱሳን የሚባሉትን ለመጥራት መጀመሪያ እኮ ፕሮሰስ አለው። የወይላ ወንጨት ጽላት ቆርጠ የሞይደር የጠሮ የፍየለ ፈጅ የሴት ቀስ የስንደዶ ስፌት የጥፍሬና የምድር እምቧይ የሰባት ገቢ አፈር ሰባት ፍልፍል አፈር ሰባት ንብ ሰባት ግብረ ጉንዳን የኤሊ አጽም የሰው አጽም የሰው ደም ወዘተርፈ በጣም ብዙ እኮ ነው። ያ በሙሻ ዘር ተደርጎ ከታቦቱ ስር ነው የሚቀመጥ። ከዛሳ ታቦቱ ላይ ደም ይፈሳል። 99 ሰንደል ይወከላል። ውድ ውድ የሆኑ ሽቶች ይቀርባሉ። ከዛስ ቡና ይፈላል፣ ጫት ምናምን ይመጣል፣ ሳር ይጎዘጎዛል። ይሄንን ሁሉ ካላደረጉለት እኮ አንድ ቀንም ወደሱ ሊመጣ አይችልም። ጉቦኛ እኮ ነው መንፈሱ። ጉቦኛ ነው፣ በትክክል ጉቦኛ ነው። አንደኛ ሐሳቡን በሚያስተናግዱ ሰዎች ነው የሚሰራው። ሁለተኛው ደግሞ ጉቦኛ ስለሆነ ይሄንን ጉቦ ካላየ አይመጣም። አንዳንድ ጊዜ ይሄ አጀረ ጴጥሮስ የሚባለው ደግሞ ጥቁር ድመትና ጥቁር ዶሮ ጥቁር ውሻ ሊፈልግ ይችላል። እንደኛ አደራረጉ ይሄን ካላደረጉት ተፈለገ ፊቱን አጣሞት ነው የሚሄደው። ለምን ይሄን አላቀረብክልኝም ይላል፣ ይቆጣል፣ ጸፍቶት ይሄዳል። አዎ ስለዚህ ምሳበ ቅዱሳንና ምሳበ ምውታን የሚለው በአንድ ሐሳብ ነው የሚያዝ። አፈ ሕፃን የሚባለው በሕፃናቶች የሚደገምና የሚጠራ መንፈስ ነው፣ የባህሩ ማለት ነው። ይሄ አፈ ሕፃን የሚባለው ህልመ ዮሴፍም ተብሎ አንዳንድ ጊዜ በሱም ይሰራል፣ በውሃ ይጠራል። ፍልሞዝን የሚባል ደግሞ አለ። ፍልሞዝን የሚባለው ደግሞ ይሄ የመንድግ ስራ ነው የሚሰራ፣ የሰዎችን ገንዘብ ነው የሚሰልበው። ሌላ ደግሞ ጥበብ የሚሏት አለች። እነሱ ነገደ ማርያምን፣ ነገደ አርሴማን፣ ነገደ ክርስቶስ ሰምራን የሚወክሉ ናቸው፣ ሴቶች ናቸው። እነሱ የዝሙት መንፈስ ያለባቸው ናቸው። ጡታቸውን ነው የሚያጠቡት፣ ጉስቁልና ነው የሚያሰሩት። እንግዲህ ታርጌት ጎሉ ቅድም እንደነገርኳችሁ አንድ ቢሆንም አሰራሩና አደራረጉ ግን ልዩ። በጣም ነው የሚገርመው። መርጌታ በጣም እግዚአብሔር ይባርኮት። ጥሩ አድርገው ነው የገለጹት። የመጨረሻ አንድ ጥያቄ ልጠይቀዎትና እርሱን ገልጸው የዛሬው በዚሁ እንጨርሳለን። እንደ እግዚአብሔር ፈቃድ በሚቀጥለው ሳምንትም እሁድ ይሄ ፕሮግራም ቀጣይነት እንቀጥለዋለን። የመርጌታ ኢንተርኔትም እግዚአብሔር ይረዳቸዋል። በጣም ክሊር በሆነ ኢንተርኔት ዋይፋይ ያገለግላሉ። አብረን እሁድ ይህንን ፕሮግራም በቀጣይነት እናካሂዳለን። ብዙ መልእክቶች አሉ። ብዙ ጣዖታት አጋልጠን ህዝቡ ጣዖት ላይ እንዳለ፣ በድግምት በጥንቆላ እስራት ላይ እንዳለ ካወቀ በኋላ ነው ወደ ክርስቶስ መምጣት የሚችለው። ምክንያቱ ህዝቡ አሁን እውነተኛ ሃይማኖት ላይ ነው ያለሁት ብሎ ነው ይህን ሁሉ ዋጋ እየከፈለ ያለው፣ ጊዜውን በእንደዚህ መልኩ ጊዜውን እያቃጠለ ያለው ማለት ነው። ስለዚህ መርጌታ የመጨረሻው እኔ በጣም አንድ የሚገርመኝ ነገር አለ። መርጌታ በጣም የደንቀኝ ነገር ምንድን ነው? ይቺ ቤተ እምነት ኦርቶዶክስ ተዋህዶ ትክክለኛ እግዚአብሔርን አውቃለሁ ከእግዚአብሔርን ነው ማመልከው ምትል ከሆነ ለምንድን ነው ለምሳሌ መርጌቶች የሚባሉት የነሱ ዋናዎች ናቸው ማለት እነሱ ቤተክርስቲያን የሚሉት እነሱ እንደሚሉት እንበል ቤተክርስቲያን እንደሚሉት እነሱ የጊዮርጊስ ቤተ ጣዖት የሁሉም ቤተ ጣዖት ዋና መሪ ነው መርጌታ የሚባለው። ያ መርጌታ እንደሚያውቁት እርሶም ራስዎም እኔም በዛ አልፈናል። ያም መርጌታ ዋና የጥንቆላ ፋብሪካ ነው፣ የጥንቆላ አምራች ነው፣ ዋና ምንጭ ነው ለጥንቆላው።
ጳጳሳቱ ሳይቀር ከመርጌታው ነው የሚወስዱት። እኔ ስንት ጳጳሳት ሰጥቻለሁ። እኔ ለስንት ጳጳሳት ለምነውኝ በገንዘብ ማለት ነው። ስለዚህ መሪዎቹ የአሳ ግማቱ ከጭንቅላቱ እንደሚባለው መሪዎቹ ጤነኛሞች ቢሆኑ ኖሮ የጥንቁልና ፍቅር ባይኖራቸው ኖሮ ይሄ ጠንቋዩ በአይናቸው እያዩ የቤተክርስቲያን አገልጋይ ነው ብለው ይታገሱት ነበር ወይ? ይሄ አለመታገሳቸው ጠንቋዩን መታገሳቸው፣ ጠንቋዩን ዝም ማለታቸው እነሱም ራሱ እዛ ጥንቁልና ውስጥ እንዳሉና የጥንቁልናው ዋና ተከፋይ መሆናቸው አይደለም ወይ የሚያመላክተው? ይህን እንዴት ያዩታል? እስቲ ይህንን ይግለጹልን። ምክንያቱ አንዳንድ ሰዎች የሚሉ አሉ፣ አቡነ እገሌ ቅዱስ ናቸው፣ አቡነ እገሌ ንጹህ ናቸው። ሁሉም ጥንቁልና አለው። ሁሉም ጳጳስ ጠንቋይ ነው። ስለዚህ ይህን እንዴት ያዩታል? በጣም ጥሩ። እንግዲህ አባቶች የሚባሉት ይሄንን ነገር ለምንድን ነው የማያወግዙት? መሪዎቹ እየሰሩ እያገለገሉ፣ ነገር ግን ደግሞ አባቶች ይሄ ነገር አግባብ እንዳልሆነ የማይናገሩ ለምንድን ነው ከተባለ ራሳቸው የስራው ተካፋይ ስለሆኑ። እንዲያውም እኮ ያስታውሱ ከሆነ ጥበብ ትሄይስም ኩሎን መዛግብት እኮ ነው የሚባለው። ዛሬ ጥበብ የሚሉት ጥንቆላውን ነው። እግዚአብሔራዊ ጥበብ እኮ አይደለም እንደዚህ የሚሉት፣ ስለ ጥንቁልና እኮ ነው። በዛ ቤተክርስቲያን እኮ ድጓም ያስመስክር፣ ዝማሬ መዋሥዕትም ያስመስክር፣ አራት አይናም ተብሎ በአጠቃላይ ጽዋትወ ዜማዎችን ሙሉ በኩል ላይ ሆኖ ቅኔውን ሁሉን ነገር ቢያስመሰክር ጥበብ ከሌለው እኮ ማንም እኮ አይቀጥረውም። የቀን ሰራተኛ ነው የሚሆነው። ጥንቆላ ከሌለው ማለት ነው። እሱ እኮ ያችን ያዝረጥርጧን እኮ ሲያደርጉ እኮ ምን አይነት ተቀባይነት እንዳገኙ አስቡት። አይደለም ቤተ ክህነት እሱ መግባት ይቅርና የሚፈልጉትን ሰው እኮ ቤተ ክህነት ማስገባት ይችላሉ። በጣም በዛች ብቻ ነግዘን ነበር። መንፈሳዊ አባቶቻችን እኮ በጣም ባለሀብት የሆኑ ሰዎችን አምጥተው ከመርጌታው ጋር ተስማምተው አንድ ርብ ይጥሉበታል በባለሀብቱ። ከዛ በኋላ ሰውየው ሲቸገር ማን ጋር ነው የሚደውለው? የንስሐ አባቱ ጋር ነው የሚደውለው። የንስሐ አባትየው ደግሞ በጸበልም በምንም ሊቆም አይችልም፣ የጥበብ ሰው ይፈለግ ብለው ገንዘቡን ያስበሉታል። እኛ እኮ 1 ሚሊዮን በልተናል፣ 2 ሚሊዮን በልተናል እኮ በዚህ እንዴ! ባለሀብት ሆቴል ላይ ጥለን እኮ አንድ ርብ እኮ ገንዘብ እንቀበል ነበር። ግን ማን ነው እንትን የሚለው ገንዘቡን የሚያመቻቸው? የንስሐ አባቱ። እስቲ ስለ አምደረቡ ትንሽ እስቲ ይግለጹት። ስለ አምደረቡ እስቲ ትንሽ ይግለጹት። ምንድን ነው የሚያደርገው አምደረቡ? ትንሽ እስቲ ይግለጹላቸው። እንግዲህ አምደረቡ የሚያደርገው ምንድን ነው ከተባለ አንድን ሰው ቤቱ ላይ አምደረብ ለመጣል ወይም ደግሞ ሆቴሉ ላይ አምደረብ ለመጣል ከታሰበ የሰውየው ስም ብቻ በቂ ነው። ሌላ ምንም አያስፈልግም። በሰውየው ስም በጣም ትልቅ ውድማ በሆነ ጫካ ላይ ጥቁር ድመት በማረድ በሰውየው ስም ድግምት ይሰራል። ከዛ ቅጥርናኤል የሚባል መንፈስ አለ። ቅጥርናኤል የሚባለው መንፈስ መጥቶ ለመጀመሪያ ጊዜ ዶሮ ከሆነ የዶሮ እንደሚጠጣ እያጁት፣ ድመት ከሆነ የድመቱ እንደሚጠጣ፣ ከዛ በኋላ አረቂ ይቀርባል፣ ሰንደል ይቀርባል፣ ሽቶ ይቀርባል። ያንን ግብሩን ካገኘ በኋላ ምን ላደርግልህ ትወዳለህ ይለዋል። አቶ እገሌ የሚባለውን ሰው ቤቱን በድንጋይ ደብድብልኝ፣ በአጠቃላይ ቤት ውስጥ ያለውን ምግብ ወደ ትል ወደ አር ቀይርልኝ ይለዋል። ከዛ በኋላ ያንን ትእዛዝ ተቀብሎ ነገ በዚህች ሰዓት ድመቴን አቅርብልኝ፣ ይሄን አደርግልሃለሁ ብሎ ይሄዳል። አሁንም በጠዋት ተመልሶ ሲመጣ ያንን ካላገኘ ሰውየውን ይገለዋል። ያለዚያ ግን ያንን ደም ደግሞ ካገኘ 2ኛ ቀን ይደግማል። በበነጋውም ያንን ካገኘ 3ኛ ቀን ይደግማል። እንደዚህ ያለ አንደርቡ እስከ 30 ቀን ድረስ ሊደበደብ አር ሊሞላ ይችላል ቤቱ።
በዚህ ሁኔታ ሰውየው ሲቸገር ወዴት ነው የሚሄደው? አውቶማቲካሊ የንስሐ አባቱን ነው የሚጠይቀው። አባቴ እንዲህ አይነት አደጋ ደርሶብኛል፣ እባክዎትን ይጸልዩልኝ ይላል በየዋህ። ከዛ ሰውየው ቀረብ ይልና አይ ይሄ ነገር በጥበብ ካልሆነ ምንም ሊፈታ አይችልም፣ እግዚአብሔራዊ ጥበብ ያላቸው ሰዎች ስላሉ እነሱን ላገናኝ ይለዋል። አየው፣ ደላላ ሆኖ ነው የሚቀርበው። ደላላ የንስሐ አባቱ ደላላ ሆኖ ይቀርብና ገንዘቡን አንተ ተነጋገር ነው የሚለው። እንግዲህ አገናኝ ነው የንስሐ አባቱ፣ ተነጋገር ይለዋል። ከዛ የጥበብ ሰው ከተባለው ሰውዬ ጋር ይገናኛል። 2 ሚሊዮን 3 ሚሊዮን እስከ 5 ሚሊዮን ብር ድረስ ሊጠይቀው ይችላል፣ በጣም ባለሀብት ከሆነ። ብዙ ፋብሪካቸው የቆመባቸው ሰዎች አውቃለሁ። በዚህ ምክንያት ሆቴላቸው የቆመባቸው ሰዎች አውቃለሁ። ከዛ በኋላ ገንዘቡን ሲከፍሉ በማይክሮ ሰከንድ ያ መከረኛ ድመት አለ፣ ድመቱ ይታረዳል፣ ደሙን ያፈስለታል። ያንን ጠጥቶ በላንሳ እንደ ፍጥርጥር መጀመሪያ እንደሰራው አንሳ ይለዋል። እሺ ብሎ ያነሳለታል። ሰውየው ከአጋንንት ጋር ነው ህብረት ያለው። እና እኔ በጣም የተሸወድኩበትን አንድ ነገር ልናገር እና ልጨርስ አላበዛባችሁ። አንድ ጊዜ ወንድሜ ነው ወንጌል የመሰከረልኝ፣ ታናሽ ወንድሜ ዲያቆን ነበረ። እንዲያው የእግዚአብሔር ፈቃድ ከሆነ ወደፊት ምስክርነቱን ሊሰጥ ይችላል። ያማረበት ዲያቆን ነበር እና አሁን ፓስተር ሆኖ እያገለገለን ያለ። አንድ ጊዜ ወንጌል መሰከረልኝ፣ ጴንጤ መሆኑን አወቅኩና ልገለው ሂጄ አጣሁት። ምን ችግር አለ ወንድሜን ከምገለው በጴንጤዎች አዳራሽ ላይ አንድ ርብ ላውርድ ብዬ ሙከራ አደረኩ። አይሞኝነት እና ያንን አንድ ርብ ስሞክረው አልሰራልኝ። ብዙ ሆቴል ላይ የሰራው አንድ ርብ አባታችን በእውነት ነው የምነግርህ፣ የሚገርም ነው። ብዙ ሆቴል ላይ ብዙ ፋብሪካ ላይ ያወረድኩትኝ ያር አንድ ርብ፣ የድንጋይ አንድ ርብ፣ የእባብ አንድ ርብ ጴንጤዎች ላይ አልሰራልኝ። ጌታ በሚያውቅ እና ይህንን የሚሰሙ ትውልደ ኢትዮጵያውያንና ትውልደ ኤርትራውያን በመላው ዓለም ሆነው ይህንን መዳን ቴሌቪዥንን የሚሰሙ ሰዎች አጋንንት የሚሰራው ሐሳቡን በሚያስተናግዱ ሰዎችና በፈሪዎች ነው፣ በማያምኑ ሰዎች። በትክክል በሚያምኑ ሰዎች ፈጽሞ አጋንንት ሊሰራባቸው አይችልም። ከፈለገ አይደለም ዶሮ፣ ጥቁር ዶሮ አይደለም ድመት፣ ጥቁር ድመት ጉማሬ እንኳን ቢገንዝባችሁ ነው የምላችሁ። የፈለገው ለምን ሰው አያርድም? ከፈለገ በእናንተ ላይ አይሰራ። ግን በዚህ አጋጣሚ መልእክቴን የማስተላልፈው ኦርቶዶክሳውያን በዋህነት አባቶች ብላችሁ የተቀበላችኋቸው ሲባርኳችሁ ድግምት እየሰሩባችሁ ከሆነ ጥበብ ካለው ሰው ጋር ላገናኛችሁ ሲሏችሁ ሊያስበሏችሁ ስለፈለጉ ነው። ስለዚህ ሳይረፍድባችሁ በጊዜ ወደ ኢየሱስ ክርስቶስ ተመለሱ፣ ወደ ቃሉ ተመለሱ። መልእክት ያ እግዚአብሔር አምላክ ይባርኮት። በእውነት ዋው! በጣም በሚገርም መንገድ ነው የገለጹት። በእውነት በጣም መዓት ነገር የሚሉት ነገር አለ አውቃለሁ። ስለዚህ ለዛሬው በዚሁ እንጨርስና ምን እናደርጋለን? በሚቀጥለው ሳምንት ያው እሁድ በዚህ ሰዓት ዛሬ በገባነው ሰዓት በኢትዮጵያ ከጠዋቱ 4 ሰዓት በየእሁዱ እግዚአብሔር ቢፈቅድ የእርሶም ኢንተርኔት እግዚአብሔር አምላክ ይረዳዎታል፣ ይስተካከላል። እዚህ ያላችሁ ቅዱሳኖችም በእውነት መርጌታ ምስጢሩን አግዟቸው። በዚህ በዘመናችን እግዚአብሔር ጥሰው እንዲወጡ እውነቱን ኢየሱስን ይዘው እንዲወጡ ጌታ የረዳቸው የእግዚአብሔር ሰው ናቸው። ስለዚህ እስከ ሞት ድረስ በጌታ ተወራርደው እየሰሩ ያሉ ተግተው እየሰሩ ያሉ ጣዖታቱንም የጥንቆላውንም ሴራና ምስጢር ሁሉ እያጋለጡ ህዝባችንን ወደ ኢየሱስ መጥቶ የዘላለም ሕይወት እንዲያገኝ ለህዝባችን ለመዳን ምክንያት የሆኑ ወንድማችን ናቸው። ስለዚህ ሁላችሁም በምትችሉት አግዟቸው። እዚህ የዋትስአፕ ቁጥሮትን እዚህ ላይ ያርጉልንና እስቲ ላኩልኝና እዚህ ላይ እናረጋለን የዋትስአፕ ቁጥሮትን። ስለዚህ ኢንተርኔት በጣም አስቸጋሪ ነው። እዛ ጋ
የዋትስአፕ ቁጥሮትን እዛ ላይ ያደርግልዎታለሁ። በጣም አስቸጋሪ ነው ኢንተርኔት እዛ ጋር። ስለዚህ ኢንተርኔት በጥሩ ኢንተርኔት ከእኛ ጋር ሆነው ወንጌል መስራት እንዲችሉ አግዟቸው። ምክንያቱም ወንጌል ለዓለም ሁሉ እንድናዳርስ የሁላችንም እገዛ በጣም አስፈላጊ ነው ወገኖቼ። የሁላችንም እገዛ ያስፈልጋል። ስለዚህ እዚህ ላይ አረግላችኋለሁ ዋትስአፕ ቁጥራቸውን እዚህ ላይ አረግላችሁና በዛ አግኟቸው፣ ሰፖርት አድርጓቸው ባካቸውን ወንድሞቻችንና እህቶቻችን ሰፖርት አድርጓቸው። ኦኬ። ስለዚህ መርጌታ የመጨረሻ የሚሉት ነገር ካለ እስቲ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ በመጨረሻ ከተፈቀደልኝ ማለት የምፈልገው ምንድን ነው፣ አሁን ባለውበትኝ በማገለግልበት አጥቢያ አንድ ፕሮጀክት ጀምረናል። እርሱ ምንድን ነው፣ ከአዲስ አበባ እስከ ኤርትራ የወንጌል ማህበርተኞች ህብረት የሚል አቋቁመን 9 ቦርዶችን አዋቅረን ከ9 ቦርዶች መካከል በ3 ሰዎች አካውንት ከፍተን ወንጌልን እየሰራን እንገኛለን። ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን ውስጥ ነው። 9 ቦርዶች ተዋቅረዋል። ከውጭም ከሀገር ውስጥም አብረው የተካፈሉ ሰዎች አሉ። ከአዲስ አበባ እስከ ኤርትራ የሰሜን የወንጌል ማህበርተኞች ህብረት በጣም እየሰራን ያለ ነው። ከዛሬ 2 ወር በፊት 51 መርጌቶች ቄሶች አስጠምቀናል ባህር ዳር ላይ። አሁን ጎንደር ላይ ወደ 69 የሚሆኑ የቤተ ክርስቲያኒቱ ልጆች፣ ካህናቶች፣ ዲያቆናቶች ደህንነት እየተማሩ ይገኛሉ ማለት ነው። እና በዚህ ሁኔታ ወንጌልን እየሰራን ስለሆነ ከዚህ የወንጌል ጉዞ ጋር አብረው መቆም የሚፈልጉ ሰዎች ካሉ ወንጌልን በጋራ እንስራ፣ ትውልድን የማስመለጥ ስራ አብረን እንስራ። የምትችሉ በገንዘባችሁ፣ የማትችሉ ደግሞ በጸሎት ከጎናችን ቁሙ ለማለት እወዳለሁ። ይህንን ፕሮግራም አባ ጳውሎስ ዘኢየሱስ ወንጌል እንዲሰበክበት ደግሞ እድሉን በመክፈት ይህንን የተወደደ ሰዓት እንድናሳልፍ ስላደረጉ እግዚአብሔር አምላክ ይባርኮት ለማለት እወዳለሁ። መዳን ቴሌቪዥን እንደ ስሙ መዳን ቴሌቪዥን ነው። በእውነት ይሄ ነው ወንጌል ማለት ይሄ ነው። በቃ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ ተብሎ እንደተጻፈ አንድ ስፍራ ላይ ቁጭ ብሎ በዓለም ዙሪያ ወንጌል እንዲሰበክ እንደዚህ አይነቱን በር መክፈታችሁ በእውነት እናንተ እግዚአብሔር በዘመኑ ያስነሳችሁ የክርስቶስ አምባሳደሮች ናችሁ እና እናንተንም እግዚአብሔር ዘመናችሁን፣ ትውልዳችሁን፣ አገልግሎታችሁን ይባርክ ለማለት እወዳለሁ። አመሰግናለሁ። እግዚአብሔር አምላክ ይባርኮት። እንግዲህ የእርስዎ ስልኩ ቁጥር እዚህ ላይ አድርገንላቸዋል። ይሄ ነው አይደል? የእርስዎ ስልክ ቁጥር በዚህ ቁጥር አግኟቸው። በዚህ ቁጥር አግኟቸው። በዋትስአፕ ልታገኟቸው፣ ልትጽፉላቸው ትችላላችሁ፣ ልትደውላቸው ትችላላችሁ። ስለዚህ ወንጌል የሁላችን ስራ ስለሆነ በተለይም ኢንተርኔቶ ትክክለኛ ኢንተርኔት እንዲኖረዎት እንዲሁም ደግሞ ማስተላለፊያ አሁን እንደነገሩኝ በስልክ ነው እየሰሩ ያሉት። ስለዚህ አይፓድ ነገር ምናምን አድርገው በጥሩ ሁኔታ መስራት እንዲችሉ ወገኖቼ በምትችሉት አብራችሁ እንድትሆኑ ከሳቸው ጎን እንድትሆኑ በጌታ ፍቅር አሳስባችኋለሁ። እንዲሁም የመዳን ቴሌቪዥን ሳተላይት አድራሻ ከስር አለ። ከስር የሚሽከረከረው የመዳን ቴሌቪዥን የናይል ኢሳት ፍሪኩዌንስ አድራሻ እነሆ ከታች አለ። ስለዚህ በዓለም ሁሉ በተለይም በኤርትራ፣ በኢትዮጵያ፣ በአዋሳ አካባቢ በዚህ ከሐረር እስከ ሐረር ድረስ እስከ ድሬዳዋ ድረስ በጣም ብዙ ሰዎች ናቸው የሚድኑበት የሚደውሉልን። ስለዚህ በዚህ ከታች ባለው የሳተላይት አድራሻ ቴሌቪዥኑን መከታተል ትችላላችሁ። እስካሁን ድረስ በብዛት ትግርኛን ነበረ የምንሰራው፣ ለኤርትራውያን ለትግርኛ ተናጋሪዎች ነበረ የምንሰራው። ግን ከዚህ በኋላ የአማርኛም ኦልሬዲ ጀምረናል። ያ እንዳለ ሆኖ የአማርኛም ጀምረናል።
መርጌታ ምስጢሩም ኢንተርኔቱን አስተካክለው ብዙም እንለው ነገር ስላለ ለኦርቶዶክሳውያን ወገኖቻችን ብዙም እናስተላልፈው መልእክት ስላለ በየእሁዱ ዛሬ በገባንበት በኢትዮጵያ ከጠዋቱ በ4 ሰዓት እንጀምራለን። 4 ሰዓት እንጀምራለን፣ እናስተላልፋለን። ብዙም እንለው ነገር አለ። ሰው ወደ እውነት መምጣት አለበት። በዚህ ምድር 1000 ዓመት ስለማይኖር የመዳን ቀን አሁን ስለሆነ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ሰዎች እዚህ ዋትስአፕ ቁጥር ላይ ጻፉልን። እንዲሁም አገልግሎታችንን መደገፍ የምትፈልጉ የተለያየ ጥያቄ ያላችሁ ካላችሁ እዚህ ላይ ተጽፎ እንዳለ እዚህ ዋትስአፕ ቁጥር ላይ መደወል ሳይሆን ለመደወል ብዙ ጊዜ ላይኖረን ይችላል፣ ግን በቀጠሮ በስልክ ልናገኛችሁ እንችላለን። ስለዚህ ጻፉልን፣ መጀመሪያ ጻፉልን፣ እዚህ ዋትስአፕ ቁጥር ጻፉልን፣ በዛ መገናኘት እንችላለን። እግዚአብሔር አምላክ ይባርካችሁ። መርጌታ በጣም በዛሬው አገልግሎቶ በጣም ተባርክ ያለው በእውነት በጣም ነው የተባረኩት። በሚቀጥለው ደግሞ ከዚህ በበለጠ አሁን ዛሬ አልገለጥነውም፣ የሰባቱ አጽዋማት መግቢያ ነው ያደረግነው። ዛሬ ለመግቢያ ያህል ነው የተነጋገርነው። በሚቀጥለው ሳምንት ግን ሰባቱ አጽዋማት እነማን እንደሆኑ፣ የመጀመሪያው ጾም ምን ይባላል፣ እዛ ውስጥ ክርስቶስ አለበት ወይ፣ ፈጣሪ ያለበት እግዚአብሔር የሚያውቀው ጾም ነው ወይ፣ በእግዚአብሔር ዕውቅና ያገኘ ጾም ነው ወይ፣ እግዚአብሔር የሚሰማው ጾም ነው ወይ የሚለውን ነገር እናያለን። በጥልቀት በማስረጃ እያደረግን እዛ ኦርቶዶክሱ ጋር ያሉት ኦርቶዶክስ መጽሐፍቱ ጋር ያሉት ቡትቶዎችንም እነሱንም እያጋለጥን ለህዝቡ እውነቱን እንገልጣለን። ህዝቡም ወደ እውነት ወደ መዳን ይመጣል ማለት ነው። ይህንን እናደርጋለን። መርጌታ እግዚአብሔር አምላክ ይባርኮት። በጣም ተባርክ ያለው እስካሁን ድረስ አብራችሁን ስትከታተሉን የቆያችሁ ወንድሞችና እህቶች ጌታ ይባርካችሁ። አንዳንዶቻችሁ ልብሳችን አውልቁ ምናምን እያላችሁ እዚህ የምትጽፉ አላችሁ። ልብሱ ምን እኛ እኮ ኢየሱስ ነው እየሰበክንበት ያለ ነው አይደለም። ኢየሱስ ቢሰበክበት ምን ችግር አለው? ጠንቋዮችም አጋንንት ይሰብኩበት የለም እንዴ? ጳጳሳቱ፣ ጠንቋዮቹ፣ ቄሶቹ እኮ አጋንንት ነው እኮ የሚሰብኩበት እኮ ጣዖታትን ነው እኮ የሚሰብኩበት። ኢየሱስ ሲሰበክበት ለምንድን ነው የሚከፋችሁ? ከኢየሱስ ጋር ችግር ስላለባችሁ ነው። ከእግዚአብሔር ጋር ከፈጣሪያችሁ ጋር ችግር ስላለ ነው። ስለዚህ ይሄ ችግር እንዲወገድ ነው እኛ ደግሞ እየጮህን ያለ ነው። ከፈጣሪ ጋር ታረቁ፣ ከፈጠራችሁ ጋር ፈጥሮ ከሚያኖራችሁ ጋር የእድሜያችሁ የጤናችሁ ባለቤት ከሆነው ጌታ ጋር ታረቁ። ጣዖታቱን ተከትሎ ሆ ማለት አያዋጣም ነው እያለን ያለ ነው። ስለዚህ ይሄ ነው መልእክታችን። መርጌታ የመጨረሻ የሚሉት ነገር ካለ ብለው በዛውም በጸሎት ይጨርሱልን። እሺ፣ እጅግ በጣም አመሰግናለሁ። እግዚአብሔር ይባርክልን። በጣም ቅን የወንጌል አገልጋይ ኖት አባታችን። እግዚአብሔር እድሜዎትን ያርዝምልን ለማለት እወዳለሁ። የአገልግሎት ዘመኖት ይባረክ እያልኩኝ በጸሎት አብረን በእውነትና በመንፈስ ሆነ ጸልየን ፕሮግራማችንን እንጨርሳለን። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። እግዚአብሔር አምላካችንና አባታችን በጌታ በኢየሱስ በአንድ ልጅ ስም እናመሰግናለን። በዚህ ፕሮግራም አልፈህ እግዚአብሔር ሆይ ብዙዎችን ከስርዓት ልትፈታ፣ ብዙዎችን ከድቅድቅ ጨለማ ወደሚደነቀው ብርሃንህ ልታመጣ እነሆ ፈቃድህ ስለሆነ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። በአንተ ጉልበት ብርታት በልጅ በኢየሱስ ክርስቶስ ባደረከው ማዳን እኛን ከሞት መንደር ከጨለማ ያወጣን ለክብር ያጭህን እነሆ በዘላለም መዝገብ ላይ ደግሞ ስማችንን የጻፍክልን አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። በእውነት ቸርነትና ምሕረት የማያልቅ ማለዳ ማለዳ ውዳሴ አዲስ ሲሆን ኤልሻዳይ በአርያም በነጭ ዙፋን ተቀምጠ የውቅያኖስን ጥልቀት የምትመረምር እነሆ 7ቱ የወርቅ መቅረዞች በፊት የሚቀጣጠሉልህ ገና ነው አምላካችን እግዚአብሔር ሆይ ከፀሐይ መውጫ እስከ መጥለቂያዋ ድረስ ስምህ ለዘላለም የከበረና የተመሰገነ ይሁን። እጸልያለሁ እግዚአብሔር የዘላለም አባት ጌታ ሆይ በዚህ ዘመን በሃይማኖት መንፈስ እየሰራ ያለ አውሬ ከምድረ ኢትዮጵያ ከምድረ ኤርትራ እግዚአብሔር የዘላለም አባት ጌታ ሆይ መሰዊያው የተገለበጠ ይሆን፣ መሰዊያው የተገለበጠ ይሆን፣ መሰዊያው የተገለበጠ ይሆን። አባባ
ትውልዱ ወደ እቅፍ፣ ትውልዱ ከሞት መንደር፣ ትውልዱ ከጨለማ፣ ትውልዱ ከእስራት፣ ትውልዱ ወደ አንተ የዘላለም ሕይወት እንዳይመጣ በፊት ለፊቱ የተቀመጠ የሃይማኖት ካባ፣ የሃይማኖት መጋረጃ በኢየሱስ ክርስቶስ ደም የተቀደደ ይሁን። አሜን። እንጸልያለሁ እግዚአብሔር ሆይ ያንተን ስም ጠርቶ ሞት ይደንግጥ፣ ቀለያት ይሰንጠቁ፣ አለማመን ይራቅ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አለማመንን፣ ጥርጣሬን እየዘራ ክፉ ምኞትን እየሰራ ወንጌል እንዳይሰበክ ስጋና ደምን አሰልጥኖ የሚሰራ የሚንቀሳቀስ ድምፅ ያለው የኤልዛቤል መንፈስ ከኢትዮጵያ ምድር ከኤርትራ ምድር በጌታ በኢየሱስ ስም ዙፋኑ የተገለበጠ ይሆን። አሜን። ይገልበጥ በኢየሱስ አባባ እጸልያለሁ። እኔ ዘላለም አባት እግዚአብሔር ሆይ የስጋን ስራ እያስተማረ ዝሙትን፣ ርኩሰትን፣ መዳራትን፣ ጣዖት ማምለክን፣ ሟርትና ጥል፣ ክርክር፣ ቁጣ፣ አድመኝነት፣ ዘረኝነት እያስተማረ ትውልዱን አስሮ በሃይማኖት መንፈስ የሸፈነ እግዚአብሔር የዘላለም አባት ጌታ ሆይ ዛሬ የተቀጣ እንዲሆን እጸልያለሁ። ብዙዎች ይህንን ድምፅ መዳን እንዲችሉ፣ ብዙዎች ይህንን ድምፅ ሰምተው ማረፍ እንዲችሉ፣ ብዙዎች ይህንን ፕሮግራም ተከትለው እግዚአብሔር ሆይ ወደ እውነተኛው መንገድ እንዲመለሱ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። አባባ ሞላገላጭ፣ ደጋሚ፣ መተተኛ፣ አስማተኛ ሁሉ በስም ስልጣን የታሰረ ይሆን። አሜን። ይታሰር በኢየሱስ አባ ጊዜውን፣ ሰዓቱን፣ ሁኔታውን ላንተ አሳልፌ የሰጠው አሜን። በምትወደው ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅ ስም አሜን። አሜን። ሃሌሉያ። እግዚአብሔር አምላክ ይባርኮት። መርጌታ ተባረኩ። ከእኛ ጋር ስታገለግሉ የቆያችሁ ወንድሞችና እህቶች እግዚአብሔር አምላክ ይባርካችሁ። ሼር ማድረግ፣ ጥቅሶችን ማቅረብ፣ ይሄ ሁሉ ላይክ ማድረግ፣ ይሄ ሁሉ አገልግሎት ስለሆነ አብራችሁን ነው ስታገለግሉ የቆያችሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። መርጌታ በጣም ተባርከናል። እግዚአብሔር አምላክ ይባርኮት። ጸጋ ይብዛልዎት። እንደ እግዚአብሔር ፈቃድ በሚቀጥለው ሳምንትም በዚሁ አርዕስት እንገባለን። ሁለተኛውን ክፍል እንቀጥለዋለን። እስከ መጨረሻው እንጨርሰዋለን። እግዚአብሔር ይረዳናል። እግዚአብሔር አምላክ ይባርኮት። ተባርከናል። በእውነት ተባረኩልን። ተባረኩ ውድ ወንድሞቻችንና እህቶች ተባረኩ። ጸጋና ሰላም ይብዛ። ታንኪዩ። ሻሎም ሻሎም። ቅዱሳን እንድንበሰን የሚገባን ሌላ ስም ከሰማይ በታች ለሰዎች አልተሰጠምና መዳን እንደሌላ በማንም የለም ከኢየሱስ በቀር። እንድንበሰን የሚገባን ሌላ ስም ከሰማይ በታች ለሰዎች አልተሰጠምና መዳን እንደሌላ በማንም የለም ከኢየሱስ በቀር። መዳን ቲቪ። ሰላም ለመላው ኤርትራውያንና ኢትዮጵያውያን። መዳን ቲቪ ለተመልካቾቻችን ፍቅርና አክብሮታችንን እየገለጸን ለቤተ ክርስቲያን በተገለጠው ራእይ ከጌታ በተቀበልነው ትእዛዝ የእግዚአብሔርን ፈቃድ ለቤተ ክርስቲያን ለማድረስ በዚህ በመጨረሻው ዘመን የተማጸነውን የእግዚአብሔር ወንጌል በስልጣን እንሰብካለን እያለ የአሁኑ ትውልድ እንዲነቃ፣ አርያ እንዲሆን፣ ምሳሌ ለሁሉ ፍቅር፣ ቅድስና በምድሪቱ እንዲበዛ፣ ጥላቻ መለየትን እንዲወገድ መዳን ቲቪ ወንድሞች ሰይጣንን በመቃወም በአንድ መንፈስ እንዲበረቱ በእግዚአብሔር ጸጋ ለማገልገልና አገልግሎቶቻችንንም ለማጠናከር እንዲሁም በትሕትና የታጠቁ የእግዚአብሔር አገልጋዮች ለመሆን ጥረትን እንፈልግ እያለ አስደናቂውን የቃሉን እውነት ለትውልድ ሁሉ ይኸውላችሁ ይላል። መዳን ቲቪ ወንጌል ለሁሉ እንደሆነ በማሰብ በ7 ቋንቋ
ቋንቋዎች በቴሌቪዥኖ፣ በሞባይሎ በያሉበት የእግዚአብሔርን ሐሳብ እንዲካፈሉ መዳን ቲቪ በትግርኛ፣ በአማርኛ፣ በግዕዝ፣ በብሌን፣ በአረብኛ፣ በእንግሊዝኛ፣ በጀርመንኛ ቋንቋዎች ለማስተላለፍ ዝግጅታችንን አጠናቀን ወደ ፕሮግራም መግባታችንን እንገልጻለን። የመዳን ቴሌቪዥን አገልግሎት ለማግኘት የሳተላይት ስርጭት መረጃውን እነሆ ከታች ብለናል። የሳተላይት ስርጭት መረጃውን እነሆ። ሳተላይት ናይል ሳት ቻናል ስም መዳን ቲቪ፣ ፍሪኩዌንሲ 11636፣ ፖላራይዜሽን ቨርቲካል፣ ሲምቦል ሬት 27500፣ ፍሪኩዌንሲ 56ኛ። የመዳን ቲቪ ኔትወርክን ይቀላቀሉ እንላለን። እንዲሁ ከሞባይል መተግበሪያው ላይ የመዳን ቴሌቪዥንን ለመመልከት ተጨማሪ አማራጭ አለው። አንዴ በመተግበሪያው በኩል ከገቡ በኋላ ቤት ላይ ጠቅ ያድርጉ እና ቀጥታ ስርጭትን ይምረጡ። የመዳን ቲቪ አፕሊኬሽን ወደ ሞባይሎ ለማውረድ ወደ ጎግል ፕሌይ ወይም አፕ ስቶር ይሄዱ፣ ያከማቹ እና መዳን ቲቪን በቃላት መካከል ያለ ክፍተት የእንግሊዝኛ ፊደሎችን በመጠቀም ይጻፉ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ማቴዎስ 28:19-20። ኢየሱስ ክርስቶስ አሁንም ከዘላለም ሞት አዳኝ ነው። መዳን ቴሌቪዥን። መዳን ቲቪ